ተሪል የሚባል እስር ቤት ውስጥ አስሬ ራስጌ ላይ የመተኛበት አልጋ ላይ ቹቻ በርታ ከልደታ ይጽፍበታል። ሽንቁሩ ሚካኤል ለሞ ጸበል ታስጠምጥ ነበር። በቃ አሁን ደክሞኛል ግን አሁን እንኳን በባህር ላይ ለዝናና ምን ይቅርታ አድርግልኝ። ስገመገብ እኔ ከዚህ ሌላ ህይወት የለኝም እንዴ ብዬው ሻምበል ለመረሩ እንዶ ምን ያንተን እኮ አለኝ። መረጃ ነበር ማድረግ ፈልገው። 2 ጊዜ በባህር ወደ ሳውዲ አረቢያ ሄደ ፌል ያደርጋል። ምን ነበር ምክንያቱ? አዲስ አበባ ፖሊስ ነን ብያለሁ። አዲስ አበባ ፖሊስ ለመጀመሪያ ጊዜ ከብሔር ብሔረሰብ ብሎ ያሰለጠነው እኛም ብቻ ነው። 10ኛ ኮርስ እዛ በቆየበት ሰዓት ነው ሌላ ታሪክ የተፈጠረው። 25 ኪሎ አወጣውና ቴስት ለማድረግ ለከብቶቹ ምናምን ብዬ ከብቶቹኛው ነን በጣም ረጅም ጊዜ ገራጅ እንደሰራ አውቃለሁ። አሁንም ድረስ እቃዎቹ አሉ። እኔ አልቃም ከምኮ እንዳለባል እኮ 11 ሰዓት ተኩል ስራ ጨርሼ ጫት ጀምራለሁ። ለከብት ጥቅም እንዲውል ነው የሸጥከው? ለሰው እንዲውል ነው እንጂ ተሞከረ እኮ ያለፈ እኮ እዚህ ላይ እንደ እንቁላል እኮ እንደዚህ እያየሁ ነው ለሽሻ ምናምን ሸጥላቸው ነበር። ከሰሉማ ታዲያ ይሄ ገምቷል አልገማም ነጭ ጭስ ነው ምናምን እያልኩ ነው ሸጥላቸው። ሸዋሮቢት እስር ቤት እንዴት ገባ? ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣ የሚለው አዲስ አበባ ቤት ወደ ሸዋሮቢት ሄደ። ሰላም ክብራትና ክብራን የቆይታ ከንዳሽ ዋጋ ቤተሰቦች እንዴት ናችሁ? ሳምንታችንን ጠብቀን ተገናኘን። የዛሬው እንግዳዬ መካኒክ ነበር፣ ሹፌር ነበር፣ ዶሮ ነግዷል፣ ከሰል ነግዷል። በጣም በርካታ ስራዎችን በተለያየ ቦታ ሰርቷል። ሆቴል ላይ ሰርቷል፣ ገራጅ ላይ ሰርቷል። ምንድን ያልሰራው? መላ ኢትዮጵያን ተዘዋውሮ በጣም ብዙ ሀገራት ላይ ሰርቷል። ከኢትዮጵያ ውጭም በጣም በርካታ ታሪኮች አሉት። እንግዳዬ አብሮኛል። ጠብቁኝ። ቹቻ አይበላም ለብቻ ኪሱ ዶላር ብቻ ይላል። አቤት ቹቻ አይበላም ለብቻ ኪሱ ዶላር ብቻ ይላል። ካተረፈው በጣም አሪፍ ስለመጣ ደስ ብሎኛል። አመሰግናለሁ። ስለተገናኘን ደስ ብሎኛል። በጣም አሪፍ ዛሬ በጣም አሪፍ ቆይታ ነው የምትሰጠን። ደስ ይለኛል። አመሰግናለሁ። ቹቻ ማን ነው? ቹቻ በርታ ከልደታ ብዙ ይታወቃል። ከተማው ላይ ከሚታወቅበት አካባቢ በብዛት ወልዶ ያደገው ጦራሎች አካባቢ ነው። ኦኬ። ቹቻ በርታ ከልደታ በጣም መዝናናበት ደግሞ ልደታ ስለሆነ ነው። ቹቻ በርታ ከልደታ አድባሪም ስለሆነ ነው። ኦኬ። እና እንደውም ያልሰራውበት ክፍለ ከተማ አሁን የመጣው ለሚኩራ ብቻ ያሰራው እንጂ አስሩ ክፍለ ከተማ በስራ ሁኔታ አሳልፌያለሁ። ኦኬ። ኢትዮጵያን በብዙ ክፍለ ሀገራትን እንዲሁም በስደት ደረጃ ደግሞ እስከ አረብ ሀገር እስከ ሱዳን ጠረፍ ብዙ ተንከራትቼበታለሁ። ውጤታማ ባይሆንም አመሰግናለሁ እስካሁን በእድሜ ስለቆየው። ደስ የሚል ጊዜ ነው በህይወት የተማርኩትም ያሳለፍኩት። በጣም አሪፍ። ቹቻ ከልደታ የሚል ጽሁፍ የታየበት ቦታ አለ። የትና በምን አጋጣሚ ነው? በዚህን ጀምሮ ወደ ገደለው ነገር አሪፍ ደስ ይላል። ቹቻ ከልደታ የሚለው የተጻፈው ሳውዲ አረቢያ ውስጥ ነው። ኦኬ። ሳውዲ አረቢያ እኔ ስደት ላይ ሆኜ አብሮኝ ነበር። አሁን እኛም አካባቢ የሚኖር ልጅ ነው ዘላለም ይባላል። ኦኬ። እና ስደት ነው። እኔ ቀድሜው ተሻግሬያለሁ በባህር እንዳጋጣሚ። እና የሳውዲ አረቢያ ደግሞ እስር ቤት 2 አይነት እስር ቤት ነው። አንዱ እንደ ጣቢያ ነው፣ አንዱ እንደ ፍርደኛ ስትሆን የምትታሰርበት ነው። ኦኬ። ሄሊስ ኤምባሲ የሚባለው ነው እስከሚሰራል በኤምባሲ ደረጃ ተሪል የሚባል እስር ቤት ውስጥ አስሬ ራስጌ ላይ የመተኛበት አልጋ ላይ ቹቻ በርታ ከልደታ ይጽፍበታል። እኔ በ15 ቀን ተይዤ ከዛ ሀገር ስመጣ እሱ ደህና ሆኖ መጥቶ አዲስ አበባ እና አዲስ አበባ ነው ያለ አካባቢ ተገናኘን። ወደ ሀገር መግባትን ያወቅኩትኝ ቹቻ በርታ ከልደታ የሚለው ጽሁፍ አይቼ መኝታ ቤት ላይ እዛ እስር ቤት ውስጥ ከእስር ቤት ወጥተህ ሲያይ ማለት ከእስር ቤት እዚህ ነው ኢትዮጵያ መተን ነው እንጂ ኢትዮጵያ ላይ ቆይቷል እሱ። እኔ ደግሞ በገባው በ3 ወር ምናምን ተያዝኩኝ እና እስር ቤቱ ላይ ቹቻ በርታ ከልደታ በማርከር ጽፌበታለሁ። ሳውዲ አረቢያ እስር ቤት ውስጥ ማለት ሳውዲ አረቢያ እስር ቤት ውስጥ ተሪል የሚባል እስር ቤት ውስጥ እንዳጋጣሚ ልጁ አሁንም እኛ ሰፈር ነው የሚኖር የሚገርምክ። እና የሆነ ምሽት ላይ ተገናኘና ኢትዮጵያ መምጣትን እኮ እስር ቤት ሆኜ ያየሁት ስምን አለኝ። ቹቻ በርታ ከልደታ ማንም አይገጥምም እንደዚህ ሊኖር አይችልም በማለት በዛ ትውስታ አይነች። ስለዚህ እሱ እዛ እስር ቤት ታስሮ ያን ጽሁፍ እዛ ቦታ አየው። አንተ ደግሞ እስር ቤት የለህም። ስለዚህ ቹቻ ተፈቶ ወደ ኢትዮጵያ ሄዷል ብሎ ደምድሟል። ኢትዮጵያ ደግሞ ተገናኘን። እንዴት ታሰርክ? በምን አጋጣሚ ታሰርክ? ምን ነበር የተፈጠረው? ስደት ላይ ህጋዊ አይደለንም እኛ ስደተኞች ነን። ኦኬ። ኖርማሊ ፓስፖርት አለን። ኦኬ። ትንሽ የቋንቋም ችግር ስላለ ምን ሰራው ህገወጥ ስራ ነው። ዞሮ የምትሰራው ህገወጥ ስራ ማለት ካሬውና መግፋት ይኖራል።
ጎሚስታ መስራት ይኖራል። የቀን ስራ ለመስራትም ደግሞ ባንግላዴሹ በፓኪስታኑ ምናምን ነው ህንዶቹ ናቸው አረብ ሀገር ላይ እነሱ ህጋዊ ነው የሚመጡት ፍቃድ አላቸው እኛ ደግሞ ከስንት አንድ ነው ፍቃድ ያለን ይሄም ነገር የዛሬ 20 ዓመት ነው ነገር እንደዚህ እንደ ወደ እንዳትመለስ ቀላል የቅርብ ጊዜ ታሪክ አይደለም 20 ዓመት ባንክ በሌለበት ሰዓት ነው እየሰራን ኦኬ 1 ብር በ2 ብር ነው 8 ብር ነው ዶላር 2 ብር ለማድረግ ነው ስደት የወጣሁት እኔ $100 8 ብር ሆኖ ነው የወጣሁት እኔ ከዚህ ሀገር 1 ብር በ8 ብር ሲቀየር ነው የርኩት ማለት ነው ያን ለማግኘት ነው የገንዘብ ቫልዩ እና በዛ ሰዓት ላይ የተያዝኩበት አጋጣሚ ኢጋማ የሚባል ወረቀት ወይ የንግድ ማን ነው ገንደ ግሪን ካርድ በለው የለኝም እና ቋንቋም አልችልም ታሰርኩኝ ሳውዲ አረቢያ ታስሬ ኢዮብ የሚባል ልጅ ያባቱን ስም በጣም ረስቼዋለሁ ረጅም ጊዜም ስለሆነ ነው እንጂ አስወጣኝ ከእስር ቤት ውስጥ የሚገርምህ 500 ሪያል ተከፍሎ በዛ ሰዓት ይወጣ ነበር ወጥተህ ምን ሰራህ እኔ የምሰራው የጋራጅ ሙያ አለኝ አልኩህ ኢትዮጵያም ያለ እሺ እዚህም ያለው ጋራጅ ሙያ አለኝ እዛ ሀገር ደግሞ መኪና ሲበላሽኛ እኮ መኪና ግፉል ምናምን ተላለቁ እዛ በጣም ርካሽ ሀገር ነው መኪና በመኪና የሚገፋበት ሀገር ነው የኖርኩት እኔ ውሃ የምንጠጣውን ውሃ እኮ አስብ 5 ብር ገዛለሁ ነዳጅ 90 ሳንቲም ይገዛለሁ በጣም የሚያስቅ እኮ ሀገር ነው በዛን ሰዓት እኔ በነበርኩበት ሰዓት 1 ሊትር ነዳጅ 1 ብር ነው 1 ሊትር ውሃ ደግሞ 5 ብር ነው እና በዛን ሰዓት ሲያዝ ይሄ ልጅ ሳይሰራ ታሰረ ብሎ አያቀኝም እነሱ ቤት ነው ግን ያረፉት የበህትየው ምክንያት እና እሱ አስፈታኝ ትንሽ ሸቃቅዬ ተመለሽ ወደ ሀገር መጣው ባለቤቴም እርጉዝ ነበረች ወልዳ ምናምን ትንሽ ጊዜ ቆየሁኝ አይቀርም ደግሞ ስደት አንድ ከጀመርክ እስከ ሱስ ነው የሚሆነው በቃ አሁን ደክሞኛል ግን አሁን እንኳን በባህር ላይ ለዝናና ምን ይቅርታ አድርግልኝ ባህር ዳር ለዝናና ለምንድን ነው ቀይ ሁለት ጊዜ በባህር ወደ ሳውዲ አረቢያ ሄደ ፌል ያደርጋል ምንድን ነበር ምክንያቱ እኔ የምሄድባቸው ወቅቶች እልህ ነው አንደኛ ብስለቱ አልነበረኝም ብዙ ጓደኞቼ በባህር ሄደው ስፔሻሊ በአረብ ሀገር ብዙ ኤሮፕና ታገኘው ኦኬ ከዛ መጥቼ እኮ አላረፍኩ ሱዳን ገብቻለሁ እኮ ነው እንደገና ማለት ድጋሚ ሄጄ የመን ነው የታሰርኩት የመን ታሰርኩኝ ምን ተፈጠረ ደግሞ የመን ላይ ደግሞ በጣም የሚያስቅ እኮ ነው 36 ሰዓት ነው ጉዞ የባህር ጉዞ ምን አደረገ ነበር በጣም ከባድ ጉዞ ነው ለዛ ነው ባህር ላይ አሁን ባህር ዳር ላይ ዝናና ምን ያው እና ከባድ የሰቆ ጊዜ ነው አሳለፍኩት ያን ጊዜ ሄድኩኝ እና ታሰርኩኝ የመን አሊ ሁሴን የሚባል ቦታ ይመስለኛል አካባቢው ራሱ ወደም አቋዋለሁ እዛ አካባቢ ታስሬ ገባው ሳውዲ አረቢያ መታሰር ቆንጆነቱ ምንድነው እስረኛ ቶሎ ስለሚያዛ ቶሎ ፕሌን እና ወደ ሀገር ትመጣለህ ኦኬ የሀገሪቱ መንግስት ወጪን ሸፍኖ ይልካል ፖሊስ ፓስ ይሰራላል ወደ ሀገር ትመለስ እስረኛ ብዙ አለ ህገወጥ ስላለ የመን ደግሞ ምን አለ የኛ 100 ብር እነሱ 44 ብር ነው በእነሱ የኛ ብር ይበልጣል ከነሱ ያመጋገብ ሁኔታችን ይለያያል እንጂ እነሱ ጋር ፕሌን እስከሚሞላ ድረስ በጣም ትቆያለህ እንደምንም አድርጎ በጣም ማመሰግነው የልደታ ልጅ አለ አቹ የሚባል ወንድሙ ብስኩት የሚባል ልጅ ነውና እስር ቤት ውስጥ ሆኜ እዛን ሰዓት እዚህ ድረስ ደርሳችሁ እንኳን ወደ ኋላ አይደለም ብሎ ሐዋላ አረገልኝ ከሳውዲ ጅዳ ከተማ ነው የሚኖረው የመን አቹ የሚባል ልጅ $100 ላከልኝ ወጣን ከእስር ቤትና ድጋሚ ሳውዲ ገባው እሺ ሳውዲ ድጋሚ ገባህ እሺ ምን ተፈጠረ ቆንጆ ጊዜ ያሳለፍኩ ምን ያህል ጊዜ ቆየህ እዛ እኔ ወደ 8 ወር ምናምን ቆየሁ ከዛ ከሁለተኛ ትሪፔ ማለት ነው እሺ 8 ወር ግን ቆንጆ ሆኛለሁ እዛ ሰራህም አልሰራህም ቆይታ ቆንጆ ነው አየሩ ምናምን እሺ ቆንጆ ነው በቃ አየርም አንደኛ አየር አለ እንዴ ሁሉንም እኮ በማቴሪያል ነው እዛ እኮ የኛ ባባሌ ሙቀት አለ ምናምን ቆንጆ አየር አለ ምን በቃ ስራ ሰርቼ መግባት ከቻልኩኝ ቆንጆ ነው ኦኬ ለምን እኔ ድርጅት ውስጥ ተቀጠርኩኝ ጎሚስታ ውስጥ ተቀጠርኩኝ አሁን በቃ መካኒክነቱ በቃ የጋራጅ ስራ እንደኛ ሀገር ሞዶፊክ ምናምን ስራ ነገር የለም መቃ ይሞላበት አቀይሩ ማለት ነው በቃ ስለዚህ እዛ ቆየሁ ቆንጆ ጊዜ ነው ያሳለፍኩኝ ህጋዊ ማድረግ አልቻልክም ህጋዊ ነገር ህጋዊ አድርገህ ለመሄድ ሳውዲ አረቢያ ከባድ ሀገር ነች ኦኬ በአለማችን ቦይና ሲኒማ የሌላት እንደውም እናንተ ሲኒማ እኮ በደንብ አላችሁ ሲኒማ ቤትና ቦይ የሌላት ሀገር እኮ ሳውዲ አረቢያ ነች በአለማችን ማለት ነው ያ ማስተር ፕላኑ ዝናብ አይዘንብም ብሎ ስለሚያስቡ አይሰራም ቦይ የለውም ከተማው ዝናብ ሲዘንብ አንዴ ፎቁ ይሞላል በቃ በሽንት መኪና ነው የሚመጠጠው ራሱ ሲኒማ ቤትም የለም ሲወስድ ደግሞ ህጋዊ ለማድረግ ደግሞ ወደ አልከኝ ነገር ስመጣል ከፊል ያስፈልጋል ከዚህ የሚወስድ ሰውዬ እኔ በምንድን ነው በባህር ሄጄ ምንድነው ህጋዊነት የማደርገው በኤጀንሲ ግን መሄድ
ለህይወትህም ለኑሮህም ለህጋዊነትም ወጥተህ ለመግባትህም ወስና አለክ። ስደት የዛን ይመስላል ነው የሚለው። ሌላ የስደት ታሪክ አለ፣ እሱ እንመለስበታለን። ከዛ ደግሞ ውትድርና ቤት ገባህ። ውትድርና ቤት ታሪክ ደግሞ ምን ተፈጠረ? ምን ያህል ጊዜ ቆየህ? ቆንጆ መረጃ አለ፣ ግን በጣም የሚገርም ነገር ውትድርና ቤት እኔ ፈልጌው አይደለም የገባሁት። ቢገርምክ ወታደር ልጅ ነኝ። ወታደር ሰፈር ነው ያደግኩት። የሚሄደው በሶማሌ በኩል ነው፣ በባህር ነው። በዛን ሰዓት በጅቡቲ የሚኬዳል፣ በሶማሌ የሚኬዳል። እኔ የነበርኩት ደግሞ አዲስ አበባ መጥቼ በባዶ እጄ ነው የመጣሁት። አዲስ አበባ ሚስት አለኝ፣ ልጅ አለኝ። ቤት ውስጥ የቀበሌ ቤት ነው። ችግር ላይ ነው ያለሁት። እንግዲህ ችግር ላይ ሆኜ ምን አደርጋለሁ? ባዶ ቤት ውስጥ መፋጠጥ ነው። መፋጠጥ ስለሆነ ተመልሼ ሄድኩኝ። ሲሄድ እኔ ገላዲን የሚባል ቦታ ላይ በተለምዶ ነዳጅ አለባት ይባላል። በድሮ ጊዜ በመንግስቱ ኃይለማርያም የሚባል ጠቅላይ ሚኒስትር እንደዛ የሚባሉበት ጊዜ ነዳጅ አለበት የሚባል ብቻ የሶማሌ ክልል እንዳለ አውቃለሁ። እዛ ቦታ ላይ ግን እኔ የሚሄድበት ታይም ነው። በርበራ የሚባል ደግሞ እኮ አለ፣ የባህር በርኛ የምንሄድበት። እሱ እንኳን ሲዝን ይጠብቃሉ፣ የሆነ ጊዜ አትጠብቆ ነው የምትሻገርበት በዛ ሰዓት። የቦታ ሰው ግን ይታወቃል አለው ተርም፣ በሱም ትሄዳለህ። እንደዚህ ማዕበል የሚመጣበት ሰዓት ስለሚያውቁት ሀገሬዎቹ እዛ ቦታ ላይ ተቀምጬ የቀን ስራ መስራት ጀመርኩ። ሽንት ቤት ቆፍራለሁ፣ ካሪዮና ጋር ይገፋለሁ። ካልሰራህም ችግር ነው ሰው ሀገር ላይ እዛ እየሰራሁኝ። ያ ነዳጅ የሚያወጡት ደግሞ የውጭ ሀገር ዜጎች ቻይኖች ናቸው። ኢስት ዌስት የሚባል ድርጅት መጥቶ ነዳጅ ሊያወጣ የነበረው 98 አካባቢ ይመስለኛል አስታውሳለሁ። እና እዛ ሰዓት ላይ ፍንዳታ ተካሄዱ ምናምን። እኔ ከዛ ቦታ ለቅቄ ወደ ጅጅጋ መጣሁ። በአንድ ቀን ምሽት የመጣሁት በድንች መኪና ተጭኜ መጣሁ። ተደብቀህ ማለት ነው? አዎ እንዴ የማያውቅ ሰው እዛ ከሚገል ወደዚህ እየመጣ የሚያውቅ ሰው ቢገል ይሻለኛል ብዬ ጅጅጋ ገባሁ። ጅጅጋ ገብቼ በጣም ማስቀቅ ሰው እኮ ነኝ። ጅጅጋ ገብቼ ደግሞ ፏ ብዬ መኖር ጀመርኩ። ረስተው ያኛው ሞት ምናምን የሚባለው ረስቸው። ብዙ ሰው ሞቷል አይደል? በጣም ቻይኖች አልቀዋል። እኔ የማውቃቸው ጅጅጋ የነበሩ ልጆች የሞቱ ልጆች አውቃቸዋለሁ። ሹፌሮች ሆኖ ተመልምሎ ሄዱ። ከአዲስ አበባ በጣም ብዙ ሰው ሄዶ ነበር በሹፌርና በጣም ብዙ ሰው ሞቷል። የቻይና ዜጋ ማልቆበታል። እና ጅጅጋ መጣሁና ጅጅጋም ደግሞ እዛ አፈሳ መጣ እና ደግሞ ባሌ ከሚባል ቤት አለ። ይቅርታ አድርግልኝ ለሚዲያ ነገር ባለ አንዳንድ ብር ነው የምታድርበት። አንዳንድ ብር ከፍለ ነው የምናድርበት ቤት ውስጥ። አልጋ ነው ቢያዝ አልጋ ነው ባሌካ። ኦኬ ባሌካ ነው ፈርሽ ነው ይነጠፍልሃል። እዛ ትደቅሳለህ። ምንም ችግር የለውም። ፈዋ እንደፈለክ ነው። ምግብ ችግር የለም። በቃ ጅጅጋ ልጁ እንኳን አፈሳ ሲመጣ ነው ደግሞ ዋና ጅጅጋ 01 የሚባል ሰፈር አለ። እዛ ሰፈር በቃ ሶማሌ ሰፈር ነው። እዛ ሰፈር ይከራያል። ባለ አንዳንድ ብር አድራለሁ። ሲጨምር ነው 7 ብር ገብቶብኝ ነው የወጣሁት። አደገ በጣም ዋጋ ሲጨምር ኑሮም ጨመራ። ከዛ ጅጅጋ ከተማ ውስጥ ገባሁና ቤት ተከራየሁ። አንድ ኃይሉ የሚባል ጓደኛ ኃይሉ ከበደ ባይ ሬዲዮ ልጅ ነው፣ የባልጪ ልጅ ነው። ናይስ። እሱ ጋር መጥቼ በ60 ብር ተከራይቼ የቀን ስራ እየሰራሁኝ እኔ ያለሁት ሳውዲ ነው በሚስቴ። ቤተሰብ አያውቅም። እኔ ችግር ላይ ነኝ። ምን ላድርግ? እዚህ ጋር መሹፍ ይጠበቅብኛል። ገና ልጄ ገና የመጀመሪያ ልጅ እኔ ገና እድሜ ስንት ዓመት ነው ይዛሳት? የዛሬ 20 ዓመት ነው ሰሪ ወደ 22 ምናምን ዓመት 3 ዓመት ነው። አሁን እኮ 40 ስንት ነው? 42 43 ቶ እድሜ ይቆጠር ችግር የለም። ችስታውን እድሜ መቁጠር አሪፍ ነው። እና እዛ ሆኜ መንግስት ከዛ በዛ በሶማሌ ነዳጅ በመጣበት ሰዓት ያለቁትን ሰዎች ለማጣራት ፖለቲካ ማርለም ልቂት የተፈጠረው ሳውዲ ከርሰ ምድር ወደዚህ ይመጣል ብላ ሷንቻ ስምታችሁ እኛ ደግሞ እንሰማለን ወሬ። ጠላ ደግሞ እንጠጣለን ጧት ጠላ ቤት ይሰማል። ከርሰ ምድር ወደዚህ ይገለበጥና ኢትዮጵያ ሀብታም ነው አይደል? በቃ ታሪኩ ብዙ ነው። እዚህ ጋር የሀገር መከላከያ ሰራዊት መሆን የምትፈልጉ፣ እዚህ ጋር አዲስ አበባ ፖሊስ መሆን የምትፈልጉ፣ ፌደራል ፖሊስ መሆን የምትፈልጉ ያ ትንሽ አዲስ አበባ ልጅ አይደል? አዲስ አበባ ምትል ይሻለኛል። እዚህ አዲስ አበባ ገባ። ራሴን ደግሞ የታገኘሁት ውርሶ ተጨናችሁ ውርሶ ማሰልጠኛ መጣና 21 ነው የተመለመን ነው። 10ኛ ኮርስ የሚባል ነው። 10ኛ ኮርስ ላይ የማያውቀኝ የለም። 10ኛ ኮርስ አሁን ሙሉ 3500 ሰራዊት ተስፋዬ መረሳ ወይንም ወርቅነህ ገበየሁ ነው የሚያስመረቀው። ኮሚሽነር ወርቅነህ ገበየሁ? አዎ እዛ ነበር። አሁን የኢጋድ ትልቅ አባት ናቸው። ውትድርናንም እኮ እንዲጥም የሚያደርገው አሁን ጀነራል ተብሎ ሲጠራ ስነ ልቦና አለ እኮ። ወታደር ይጓጓሉ። በቃ የምር ወታደር መሆንም ፈለኩት። እሱ ከገባው በኋላ ከችግሬ ወጣሁበት። ሳልታሰር ሳልሰቃይ ምናምን ወታደር ገባሁ። በቃ ስገባ ወታደር ቤት ደግሞ አዲስ አበባ ፖሊስ ነን ብያለሁ። አዲስ አበባ ፖሊስ ለመጀመሪያ ጊዜ ከብሔር ብሔረሰብ ብሎ ያሰለጠነው እኛም ብቻ ነው። 10ኛ ኮርስ ነኝ። 3 ሻምበል 3 ሻለቃ የሚባል
አደረጃጀት ውስጥ ገባሁ። ጎበዝ ሆንኩ። በቃ እዚህ እንትኑ ማላ ወታደር ነኝ ብያለሁ። ሰላምታም አባታችን ሲቆጣም በሰላምታ ነው። ብላዲፉን የተባለን ያደግነው ምን ማለት ነው? ብላዲፉን በጣሊያንኛ ነው፣ ስድብ ነው፣ ቁጣ ነው። እና ብዙም ባይገባኝ ብላዲፉን ይላል። በቃ ኖር እንኳን ሰው ሲመጣ ኖር ካላልክ ብላዲፉን ምንድነው የምትቀመጠው ነው ተባለ። ኮሎኔል ነው እኔ አያቴን ያሳደገኝና እናወራለን በኋላ ስለሱ። አሪፍ ቆንጆ። እሺ እዛ ወታደር ቤት ቆየው። ግማሹ አረብ ሀገር አልነበርኩ እንዴት እንደዚህ ገባ? በቃ ነገር ለማን ላስረዳ እኔ ምን ታስረዳለህ? እንደ አጋጣሚ ደግሞ አብሮ አደጎቼ ለመከላከያ ሰራዊት ሙዚቀኛ የተመለመሉ አገኘኋቸው። እንደውም ከአዲስ አበባ ሙቭ አደረጉ። ከአዲስ አበባ ሙቭ አድርገው ውርሶ ማሰልጠኛ የሰለጠነው ነው ገነት ሰፈር የሚባል ማለት ነው። እኔ እንጀራ ካልበላው ምግብ የበላው አይመስለኝም። ዳቦ እየበላው ወታደርነትን 6 ወር ሰለጠንኩ። ሌላ የላይፍ ጆርኒ ማለት ነው። በጣም ከባድ ጊዜ። እዛ ደግሞ ድጋሚ ሰልጥኜ 3500 ሰራዊት ባለበትኛ እንኳን አንድ ሻምበል ውስጥ 100 ምናምን ሰው ነበር። እዛ 170 ሰው ምናምን ነበር የነበረው። ከዛ ውጪ ጭራሽ አርቲስት ሆንኩ። ደግሞ ግቢ ውስጥ ደግሞ በጣም ማስቅ ሰው ነኝ እኮ ነኝ። ማርታ አዳራሽ የሚባል ጠቅላይ ትልቅ እንደ እንትኑ ድራማም ሲሰራ ምልምሉም ያኔ ደግሞ አንዱ ዓለም የሚባል የመከላከያ ሰራዊት HIV ተይዞ መለስ ዜናዊ የሸለመው በጣም አደንቆ ሰው ነው። ምልምል እንደወጣ በHIV የተቀጠፈበት የነበረበት ሰዓት ነው። ለምን ወታደር ቤት ስትቆይ እንደወጣ መሳሪያ እንዳወረርክ ሁሉም ሰው መገናኘት ይፈልጋል። ያው ጉዳዩ ጋር እና እንደዚህ በዚህ አይነት አጋጣሚ ነው የዚህ አይነት የጤና ፕሮብሌም የተፈጠረበትና ምልምል እየዞረ ያስተምራል። ስለ HIV ነው የሚያስተምረው። ስለ HIV ትምህርት በጣም ማደንቀው ሰው ነው። ብዙ ሰው የታደገበት ነው። ብዙ ሰራዊት ሄዳነበት ከኔ ተማሩ ያለ ማለት አዎ ራሱ ዩኒፎርም አድርጎ ነው የሚያስተምር። በቃ የተያዘበትን ቦታ ያሰሰችውን ልጅ ሲነግር ራሱ ማንም ሰው ደንግጦ ነው እንደወጣ ጥንቃቄ የሚያደርገው። ኤግዛክትሊ አንተ ለኢትዮጵያ ሕገ መንግስት እንደ ቀለማ ተሸክመ ገና ወጥተህ ሀገር ሳታገለግል በበሽታ ተጠልፈ መሞት ከባድ ነው። ኤግዛክትሊ እና እሱን እኔ መርህ ተከትዬ አስታውሳለሁ። የኔ አመራር ሻለቃ ዱባላ አሁን በህይወት የለም። በጣም ሞዶ ማከብረው ሰው ነበር። ሶስተኛ ሻለቃ ሻምበል ሻለቃ አዛዥ ነው። ያኔ ሻምበል አመራር ነበር። መቶ አለቃ ፍቅሩ ይባላል ዋና ኢንስፔክተር በፖሊስ እና ምልምሉ ምን ሰራ የሚል ድራማ ጽፎ አመጡ። በሳጅን አንበርብርና በረዳት ሳጅን መርድን አገኘዋለሁ። ትራፊክ ፖሊስ ነው እና ይሄንን ምልምሉ ምን ሰራ የሚል ርዕስ ሰጥተው እነሱ ድራማ ይሄንን ድራማ ጭራሽ ቅጽል ስሜ እኮ አርከበ ነበር ባሉ በቃ ሁሉም ጋር ገባለሁ። አርከበ ደግሞ የዛ ሰዓት ላይ ኤግዛክት ፌመስ ነበር ነገር ይያው እዚህ ጋር እንደውም ከተማ ላይ ብዙ ቢሰራበት ኮንዶሚኒየም ፕሮጀክት ምናምን የአርከበ ሱቅ እኔ ደግሞ ብረት ሰልፍ ገባለሁ። ኦኬ ቴኳንዶ ላይ ገባለሁ። ኖርማል ያለ ብረት ሰልፍ ደግሞ ሰልፍ እችላለሁ። ቀጥለጥ አደርጋለሁ። በቃ ጎበዝ አልሆንኩና እኔ በቃ ቲሟን ምጥላት በምንድነው እየዞርኩኝ ትንሽ ተደባብቄ የራሴ ሱስ አለብኝ። በዛ 3 ኪሎ ሜትር ሩጫ ትቀጫለሽ? እሱን ብቻ ነው እንጂ እኔ ጠንቃቃና ጎበዝ ወታደር ሆኜ አገልግያለሁ። ከዛ በዲሲፕሊን ፕሮብሌም ነው። ዲሲፕሊን እኔ እንኳን ወታደር ቤት አይደለም ትዳሬን ሁሉ ያስፈታብኝ ነው። ምንም ጥያቄና መልስ የለውም። ዲሲፕሊን በቃ ችግር አለብኝ። ምንድነው ምን ለምን ላይክ ሱስ ነው ባህሪ መጣላ ምንድነው? ሱስ እንኳን ፖሊስ አይቻልም። ዞሮ መከላከያ መጠቀም ይችላል። በዛ ሰዓት ሲጃራ ይጨሳል። ኦኬ ኖርማሊ መከላከያ ነው ችግር የለበትም። ፖሊስ እና አዲስ አበባ ፖሊስ ነው ኤቲክሱ ራሱ። እኔ ሲጃራ ማጨሳለሁ። እዛ ፖሊስ ምልምል ላይ ሆነ ፖሊስ ምልምል ላይ ነው ችግር አለብኝ። ዲሲፕሊን አንዱ ወጥቼ ጠላ ጠጣለሁ። ሰርከማ ብዙ ነው የኔ ጣጣ። በቃ ስገመገብ እኔ ከዚህ ሌላ ህይወት የለኝም እንዴ ብዬው ሻምበል አመራሩ እንደው ምን ያንተን እኮ አለኝ። መረጃ ነበር ማድረግ የምፈልገው። በጣም ትልቅ ፖዚሽን ላይ አዎ። ግን በቃ እኔ ካቅሜ በላይ ሆንክ ተብዬ አስታውሳለሁ። ሽቦ ሜዳ ልጅ ፍቅሩ ጌታቸው ይባላል። መቶ አለቃ ፍቅሩ ጌታቸው የኛ አመራር ነው። ኦኬ በቃ ሬዲዮ ልትሸኝ ነው አለ። ከአቅማቸው በላይ ሆነ። መሰረት የባሌ ልጅ አለ መሰረት አሊ እና ያሬድ ተግሩ ከሻምበል 3 አንደኛ የመቶ 8 ሰዓት ይጠሯቸዋል። ለተደጋገጡላቸዋል። የዛ ጊዜ መንግስት 70 ብር ኪስ ገንዘብ ይሰጠናል። ያቺን የኪስ ገንዘብ ግን ምልምሉ አዋጥቶ ነው የሰጡኝ። ወደ 1000 ምናምን ብር ይወጥቻለሁ። ይገርም ስንሸኝ አንዳንድ ሺህ ሰጥቶናል ለኔ ለመሰረት እና በዛ በራሱ መንግስት በራሱ መኪና ከውርሶ ማሰልጠኛ ጌትኔ ቀጠረኝ። ጅጅጋ ነው ብያለሁ። ሀገሬት ነው አዲስ አበባ ነው። አልመጣሁም ወደ አዲስ አበባ ነው። ጅጅጋ ተመልሼ አንተ ሳውዲ ነህ በቤተሰብ ዘንድ አዎ ቀጥታ ተመልሼ ጅጅጋ ገባሁ። የምን ጅዳ ትላለህ? ጅጅጋ ተመልሼ ገባሁ። ስንት ዓመት አገለገልኩ ውትድርና ቤት? ውትድርና ቤት ነው ከማሰልጠኛ ነው የወጣሁት።
እኔ የክልል ፖሊስ አድርገው በመረጃም በአሰራርም ደረጃ በጣም ፐርፌክት ሆኜ ይበቻሉ። በጣም የሚገርምት ቴዲ አፍሮ ከተፈታ በኋላ የሰራው ኮንሰርት ነበር አዲስ አበባ ስቴዲየም የጥላሁን ገሰሰን ወንበር ይዞ ከስቴጅ ላይ ወጣበት እና እዛ ላይ ሰልፉ፣ ቅጥቀጣው፣ ድብደባው ልዩ ነበር። አደገኛ ሁኔታ ነው። ሰልፍ ዱላ ያስጠላል። እዛ የኔ ሻምበል አመራር ኮማንደር አመራር ሆኖ ሬዲዮ ይዞ ቆሟል። አርከበና አውጣልኝ ከሰልፍ ላይ እኮ በጣም የምወደው ማከብረው ሰው ነው። እዚህ የካ ክፍለ ጦር አዛዥ ሆኖ ነው የሞተው። መኪና አደጋ ነው ያደረው። ምን አንተ በህይወት አለ ገና አለኝ። ከ98 2006 ነው ቴዲ አፍሮ መሰለኝ ሰቤት ወጥቶ የሰራው ነው። እሺ አንዴ የጥራው ዊልቸር ይዞ ከስቴጅ ያወጣበት ነው። ሞሃ ነበር ስፖንሰርና ምን ልታረግ ምንድነው አሁን ክትትል አለ። አንተ ኮንሰርቱ ልገባ ነው? እኔ ኮንሰርቱ ልገባ ነው የተጋፉ ያሉት። እሱ ደግሞ የኔ አለቃዬ ነው። የሻለቃ አመራር እኮ የመቶ ምናምን የአራት ሻምበል ሻለቃ አዛዣችን ነው። ከኔና መሰረት ደግሞ ከሻምበል ውስጥ ባልና ሚስት ነን። በቃ እንለያይ። እንጀራ ነው ወታደሮች ጓደኞች ጋር እየሄድኩ እንጀራ ማመጣና ወላኩ ነው። ምን ሆኖ እኮ እንጀራ የበላኩ ነው ብቻ እኮ ቹቻ በርታ ካልደረ ተባለኩ ማሰልጠኛ ምን ነው እንጂ ህጉ አይፈቅድም። እንጀራ ይበላ ምን ሆነ አልነውር ነው እጄ ታልኩ አለ እንደ እስከምባል ድረስ እንጀራ ጥፍጥፍ አድርጌ ነቶልቻ ፊጣ የሚባሉና አዳም አሁን ዱባይ ናቸው። ብዙ ጓደኞች ሙዚቀኛ ኮርስ ይሰለጠው እንጀራ በቃ በልቼ አይደለም በግሮሬ ወርዶ የሚያውቅ አይመስልም። ይዤላንጥቼ አፍናለሁ። መሰረት አበላለሁ። መሰረት ደግሞ ያራዳ ልጅ ባሌ ልጅ በጣም ናይስ 83 ብር ሸለቆ እኮ ምክትል ወላቀ እኮ ነበር እኮ ግን አሁን ነው ሽበት የለው ምን ይሉ ማን ተሸበቱ ድጋሚ እኮ ወታደር ሱስ ሆኖበት ድጋሚ ተቀጠረውና ሱ ድጋሚ በፋይሉ ሲጠራ ነው። እኔ ግን በፋይሌ ወታደር አልነበርኩም። ወታደር ሰፈር ልጅ ነኝ እና አንድ ጓደኛዬ ድንጋይ ነበረው ማለት ድንጋይ የፑል ድንጋይ ሸጥኩት በቃና ትኬቱን የቴዲ አፍሮን ፕሮግራም ለመግባት ኦኬ ያን ድንጋይ ሸጥኩት። ስንት ድንጋይ ማለት ነው? የፑል ድንጋይ ሙሉ ድንጋይ ከነጠጠሩ ነው ያስቀረም። እንደዚህ ማስቀረት አልወድም እኔ እነሱ ሸጬ ነው ከጅጅጋ ወደ አዲስ አበባ የመጣው ማለት ነው። ኖ ጅጅጋ አዲስ አበባ አልመጣሁም ገና። የቴዲ አፍሮን ኮንሰርት ልገባ ስትል የቴዲ አፍሮን ኮንሰርትማ በቃ ኖርማል መጣው እኮ ወታደር ቤት ተባረረ ጅጅጋ ሰራው ከዛ አዲስ አበባ መጣሁ። ከዛ የቴዲ አፍሮ ኮንሰርት ፕሮግራም ላይ እኚህን አለቃዬን አየኋቸው። አርከበ ብለው ከመሀል ሳስወጡኝ ገረመኝ። በቃ አወሩኝ የምትቆርጡት ትኬት ስንት ነው? የዛ ሰዓት የቴዲ አፍሮ ትኬት ሜዳው ላይ 50 ብር ነው። ጥላ ፎቅ ላይ 200 ብር ነው። የ50 ብሩ ትኬት 11 ሰዓት ላይ 400 ብር ይሸጥ ነበር። ከሰል ሸጣለሁ ብያለሁ አዲስ አበባ ደግሞ ኤግዛክትሊ ስለሱም እናወራለን። እና አሁን ጌትነት ደምሴ ቤቴን እየሰራልኝ በጣም አከብረው መወዶ ሰው ነው። ነቶልቻ ፊጣ ምናምን ነበሩ እነ ሳሚ ሽፈራው ምናምን የሚሏቸው ልጆች አሉ። ትኬቱ 50 ብር ነው። እኔ የነበረኝ 800 ብር ነው። የ800 ብር ትኬት ገዛው። በቃ አገዘኝ ማለት ነው ሰው። ከዛ ስንት ነበርን እዛ ጋር የነበርነው 3 ሰው ዱላው ስላልቻለ ጥሩ ሄዷል። ያልደታ ልጅ ምናምን ነገር እኔ 8 ትኬት ገዛው። ማን ነው 16 ትኬት ገዛው። አጠገብ ያሉት ልጆች ባለው ሂሳብ ሸጥኩኝ። 50 ብሩ በገበያው ጋር ብላክ አልገቡም እነሱ በብላክ ሳይገቡ በ50 ብር ተሽጠላቸው እየተደዋወሉ ቹቹ ወረ ትኬት አግኝቷል ኧረ ምናምን ኧረ እንደዚህ አልሰማም አልኩ። ከዛ እስከ 11 ሰዓት ላይ 400 ብር ሸጬ ጦቢያ ጠጅ አለ ጊዮርጊስ ድራፍት አለ ግቢ ውስጥ ደግሞ ወዳል ድራፍትና ጠጅ ደስ ይለኛል የሚችል እና ቴዲ መቶ እኔ አስቀድሳል ልኩ እንግዲህ ሊጨፍር ነው ይሄ እስከዛ ከግቢ ውጪ ሆኜ ጦቢያን ጠጥቼ ምናምን ጓደኞቼ ልጅ ገው ሲጠሩ እኔ የለውም አልኳቸው። አልቋል ትኬቴን 400 ብር ሸጬ ፏብይል ቹቹ እንደከሰሉ ማተፍ ጀመረው የተባለ በትኬት ላይ ያን ትኬት ሸጥኩኝ። ከሰውየው ጋር ከዛ በኋላ የተገናኘ ነው። ያን ሁላ ወረፋን ሳጠብቅ ከኮረኔሉ ጋር ተገናኘ። ትኬቶቹን በቀላሉ ማግኘት ቻልክ ማለት ነው። በጣም አሪፍ። እሺ ከዛ ምን ተፈጠረ? እና ትኬቱን አገኘሁኝ። ያሉት ከኔ ጋር የነበሩት ጓደኞቼ ከኔ ጋር 5 ነን። 4 ትኬት 200 ብር 50 ብር ሸጥኩላቸው። በቃ በገበያው ገብቶኛል። እኔ ችግር እኮ እዛ ጋር ሽንት ቢቆፍር ይመላል እያልኩ እኮ አርጌሳ እዛ ጋር ችርቻሮ እየሰራሁ ነው። በጣም አደገኛ ላይፍ ነው ያሳለፉት። አሁን እዛ ቁጠባ ውስጥ ነው ያሉት። በቃ ልጅ አለ አሁን ደግሞ ኦፍ ኮርስ አስጨንቆኛል። ልጅ ጋር ከስደት መልስ ደግሞ ወታደር ሆንኩበትም ላይፍ የልጅ 6 ወር አላበላሁትም ማለት ነው። እንደገና የራሴ ግድፈቶች ደግሞ ብዙም አሉ። በቃ ሲሪየስ ሆኜ ሸጥኩኝ ትኬት። አለፈ ቆንጆ ጊዜ ከጥላሁን ገሰሰ ጋርም ጥላሁን ገሰሰም ያለቀሰበትና የሱ የኔ ታሪኬ ነው ማለት ነው። በጣም አሪፍ። ቴዲ አፍሮንም በጣም ነው የምወደው ማከብረው። ከቴዲ አፍሮ ጋርም ቆንጆ የአዲስ አበባ ወጣት የኢትዮጵያ ወጣት የታየበት ኮንሰርት ነው። ሹር ከእስር መልስ ነው
ቆንጆ ኮንሰርት ነው የሰራው። እንደ አባት ያገለገለን ኢትዮጵያውን ያገለገለ አርቲስት አውሶ ከስቴጅ ላይ ልክ እንደ ማይክል ጃክሰን እንደ ትሪለር እንደምናየው ነው ከስቴጅ ላይ በዊልቸር አርቲስት ክቡር ዶክተር አርቲስት ጥላሁን ገሰሰ ለማንም ኢትዮጵያ የማይረሳ ትውስታ ጥሩብና ያለፈው በከተማችን ትልቅ ኮንሰርት። ክብራትና ክብራን ቆይታ ከእንዳሻው ጋር አሁንም እንደቀጠለ ነው። ቹቻ በጣም አሪፍ ጨዋታ እየሰጠ ነው። ገና በጣም ብዙ መረጃዎች ይያለው። ይመቻችሁ፣ አብራችሁን ቆዩ። ተመለሰናል። ክብራትና ክብራን ተመልካቾች ቹቻ ወይ እንደሺ የኔ ጌታ አለው እኔ ልንገራተ በጣም ቆንጆ ምርጥ በጣም አሪፍ ኦኬ። አንተ መቼም ያልሰራው ስራ ያልገባህበት ያላገለገልከው ቦታ የለምና ሽንቁሩ ሚካኤል ለሞ ጸበል ታስጠምቅ ነበር ረጅም ጊዜ። እሱ ነገር ደግሞ እንዴትና በምን አጋጣሚ ሄድክ? ግን በጣም የሚገርምህ እኔ ጥሩ መረጃ ነው የምታገኘው ማለት ነው። እኔ እንዴት እንደሆነ አልገባኝም። ሽንቁሩ ሚካኤል አስጠማቀኝ አይደለም የሄድኩት ራሴ ታምሜ ሄድኩት። ታምሜ ሄድኩኝ እና ለራሴ ፈውስ ፍለጋ ከሚካኤል ጋር ያስተዋወቀኝ በጣም የምወደው ማከብረው ደሳለኝ ወልዴ የሚባል ጓደኛ ያለኝ አሁን ኦፕሬተር ነው። ላመሰግነው የሚገባ ሰው ነው። ናይስ። ሽንቁሩ ሚካኤል ያስተዋወቀኝ እሱ ነው። ኦኬ ነግሬሃለሁ። ኩሱሰኛ ነኝ ብያለሁ እኮ ድምና ወታደር ቤት ላይ ያልነገርኩ አመሌን ያስወጣኝ አልኩ። አሁን እዛን ሰዓት ላይ እንደዚህ አይነት ታይም ነው ክረምት ታይም ነው እሱ የሚመጣው በአመት አንዴ ይዞኝ ሄደ ሽንቁሩ እና በቃ የቤተክርስቲያን ሙዱ የመንፈሳዊነቱ ምናምን በቃ ውስጤ ላይ ቀረ። ከዛ ቦር አልቀርም ብዬ ለራሴ እንደ ስለት አድርጌ ሄዳለሁ። ቦር ለብዙ ጊዜ ሄዳለሁ። ይሄንም ከሽንቁሩ ሚካኤል ጋር ነኝ ቢያንስ 97 ምናምን ነው የማውቀው። ኦኬ በደለኝም ሰዓት ሄዳለሁ በከፋኝም ሰዓት ሄዳለሁ። አላንዳንዴ ከገባው ማልወጣበት ጊዜ አለ። ለ8 ወር ነው አልወጣሁም አንድ ጊዜ። ተው እንጂ። በጣም ራሴን ዘጋግቼው ስልኬን አጥፋፍቼ ቁጭ ነው ማለት ነው። በቃ ቤት እከራያለሁ። የተከራዩበትን ቤት አንዳንዴ ጥዬው እመጣለሁ። ሰው የሚኖርበት እንደዚህ ጸበልተኛ ምናምን ቆየሁ እና እዛ ሲጠመቁ ሲያስቸግሩ ልጆች ምናምን አግዛለሁ፣ አስጠምቃለሁ። በጸበልተኛ ያረፉ ሰዎች ደግሞ እገንዛለሁ፣ እንተጋገዛለን። ጸበል ላይ ያለ ብዙ ፈውስ ፈላጊ ነው የዳኑም አሉ ምናምን። መጨረሻ ላይ ግን በጣም የሚያሳዝነው ራሴ ላይ መጣ ጣጣና አንድ የኔ አክስቴ ልጅ አለ ቤቢ ነው ስሙ በእምነት ይባላል፣ በእምነት ማቲያስ ይባላል። ኦኬ ይታመምና እሱ ልጅ በጣም ነው የሚያሳዝነኝ። እኔ በህይወቴ ካሳለፍኳቸው ነገሮች ላይ በጣም ትልቅ እንትን ጥሎብኝ ሄደ ልጅ ነው። ከዛ ጸበል መጥቼ ልጅ ይታመማል ብዙ ጊዜ አንድ ሙዝ እንደዚህ አንስቶ አንድ ሊውጥ ይችላል። በጣም ይገርማል። እና እዛ ጸበል ላይ መቆየቴ ትንሽ መንፈሳዊ ህይወቴን አሪፍ አድርጎልኛል። የትም ያለበት ጸበል እኮ የለም አሉኝ። እንደውም ዛሬ ወደ እናንተ ጋር ልመጣ ስል ተደዋውለን ነበርና ታው እንጂ ኦኬ የትም ያለበት ጸበል የለም። እኔ ሚካኤል ሰረውና ከቀረም ይቀር አልኳቸው። አያት ያለች የዛ ጊዜ ኮሎኔሉ ባለቤት ነች፣ ለኔ አያቴ ነች። ውሰደው ወይ ግቤ በርሜል ጊዮርጊስ ባህር ዳር ምናምን ብዙ ቦታ ጸበል ሄዷል። እና ሽንቁሩ ይዤ ሄድኩ። ዮርዳኖስ የሚባል ጸበል አለ። በጣም የምወደው የምጠመቅበት ጸበል ነው እሱ። ሁሉም ጸበል ሲጀመር ሚካኤል ራሱ ነው የሚያጠምቅህ፣ አስጠማቂ ስም የለው። እና ከሄድኩኝ ብርዱን ስለምፈራው ከሞቀ በኋላ ነው የምጠመቀው። ወረፋውን ጠብቄ ይዤ ሄድኩኝ። ጥምቀት ዋዜማ ነው። ጥምቀት አለፈ። እኛ ጋር አማኑኤልን ሸኝን። እኛ አካባቢ አማኑኤልን የሚያልፈው ከዛ በራይድ ይዤ ሄድኩኝ። በቃ ሚካኤል ተሰፍረኝ ከተረፈም ይትረፍ ከሞተ የሚሞት ብዬ ይዤ ሄድኩኝ። አንድ ልጅ አለ ካቢላ የሚባል ወይም ሳሙኤል ነው ቅጽል ስሙ። የሚገርም እዛ ይዤ ሄድኩት ልጅ ከኔ ጋር ለኔ ብሎ ነው ይዞ ሄደው እንጂ አይመለከተውም። እኔ ግን ልጄ ነው በቃ። እና እዛ የተጠመቀ ዋሻ ሚካኤል የሚባል ማነው ዋሻ ተክልዬ የሚባል እዛ ሽንቁሩ ሚካኤል ተክልዬ ዋሻ አሉ። እዛ ይዘኸኝ ሂዳለ ተክልዬ ይዘኸኝ ሂድ ብሎ ተክልዬ ይዤ ሄድኩ። እኔ አንድ አረጉ የምትባል ልጅ አለች ሳሙኤል ይሆናል። እዛ ሆኖ የተጠመቀ በጣም የሚያሳዝን ላይፍ ነው። ይሄ በህይወቴ ላይ ትልቅ ጠባሳም ትምህርትም ሰጥቶኝ ያለፈ ልጅ ነው ቹቹ። ከዚህ ደግሞ ተክልዬ ደብረ ሊባኖስ ውሰደው ብለዋል። ደብረ ሊባኖስ ተክልዬ ውሰደው ብለዋል አለ። እሺ በማለት ከሽንቁሩ ሚካኤል እስከ ዋና መንገዱ ወደ ደብረ ሊባኖስ መንገድ የሚመረቅ ጊዮርጊስ ቤተክርስቲያን ነበር። እዛ አስመርቄ እዛ አስጠምቄው ነው ይዤ ሄድኩት። ከዛ በ18 ነው ይዤ ሄድኩት። ይሄም ሳሙኤል በማይመለከተው እቺም ልጅ በማይመለከት አብረውኝ ይሄድ ደብረ ሊባኖስ አገኘ። መኪና ገረገራ ውስጥ አደረ ምናምንና ልጁ እዛ እንደገባን ስንጠቅጠቅ አለ ፊቱ በቃ ሙሉ ለሙሉ ያየው ሰው በቃ መንፈስ ነው።
በቃ አይምሮ ትክክል ያልሆነ ልጅ ነው በቃ እኔ አሁን አለች እኮ እናትየው በጣም ነው የምትገርመኝ ይሄ አንዳንዴ እኔ እንደ ሰው ቆማም ትሄዳለች ብዬ ማስሱ አልነበርኩኝ እኔ ያሳደግኩ ልጅ ነው እኮ አልኩ እኔ ልጅ እኮ እሱ ለታና የሚበልጠው ነው እሱ የሚበልጠው ነው እዛው ስጆ የተጠመቀ ምናምን ደብረ ሐጽቦ የሚባል ጸበል አለ ይዛ ይሽከምኩት ወለ በሽታው ራሱ ጋንግ አድርጎታል ልጁና ይሽከምኩት ይዤ ወጣለሁ ተጠምቆ ይወርዳል ይመጣል ምናምን ልክ አቡነ ሀብተ ማርያም ደግሞ አሉ እዛው አካባቢና የ3 ሰዓት መንገድ ከዛ እዛ ሄጄ እሱም ብቻ አይደለም ጸበልተኛ በቃ ያገኘሁት እያስጠመኩ ነው እንደዚህ ያብሶ ጉልበቱም ሰጠኝ ራሱ ፈጣሪ ራሱ ሚካኤል ሰጠኝ መርዳት ወዳለሁ እንደዚህ ነገሮች አገዛቸዋለሁ ከዛ አቡነ ሀብተ ማርያም እየጎተትኩ ይዤው ከመሄድ ብዬ እዛ ሄድኩና ጸበላቸው አትገኝም በክዳን ነች እምነታቸው ሎሚ ነው እና ዳቦ ይሰጣል እዛ አስቀድሼ ምናምን አሁን በጣም ነው የሚገርመኝ ለራሴ ያን ቦታ መርገጥ ፈልጋለሁ በመክንያት አስረግጦኛል እግዚአብሔር ሚካኤል ተረዳኝ የማየው ቦታ ነው እና ሎሚና ያቺን ዳቦ ይዤ መጣሁና ቤቢዬ ስለሆነ አልበላም ማለት ከዛን ቀን ጀምሮ ከሽንቁሩ ሚካኤል ጀምሮ በቃ ልጇ ምግብ አቆማል በሶ ብቻ አንድ ኩባያ በሶ እንጠጣው እናትየው መጣች በቃ መድኃኒቴን ጣይ ያላት መድኃኒቷ ተጣለ ትክክለኛ በቃ ልጁ ተመለሰ ለውጥ አሳየ በደንብ እንግዲህ ዋሻ ተክልዬ ከሽንቁሩ ሚካኤል ተክልዬ ወሰደኝ ብሎ ደብረ ሊባኖስ ተክልዬ ያዘው ካልያለኝ እኔ ምን ቢሞትብኝ እዛ ሽንቁሩስ ከሞተ ቢሞት ብዬ ነው ያወጣሁት ከቤት ብያለሁ ይዤ ሄድኩ ደብረ ሊባኖስ በ25 ገባ በ26 በ27 በ26 አቡነ ወጣና ደርሼ ያንን ሎሚና ዳቤጂ አምጥቼ አቅምሽው 27 ማለት ነው በ27 ለሊት ሞቶ አደረ ልጁ በጣም የሚያሳዝን ልጅ ሞቶ አደረ በቃ አብሬ አቅፈው እኔ ያለ ነው መሰለኝ በጣም ነው ማዘን አብረን ተይዘን ሞቷል እሱ በ27 ማለት ነው በ27 ለሊት ሞቷል ጧት ሲነጋ አማኑኤል ነው አባትየው ኢንጂነር ነው እዛ ያቡነ ሀብተ ማርያም ሱቅ አለ ደብረ ሊባኖስ እንደዚህ ኤስ የሚባል መንገድ ሱቅ አላቸው እዛ ኢንጂነር ነው እሱ ይታወቃል ምናምን ማቴስ ይባላል ተጠራዋችሁ በቃ ዘመዶቼ ምናምን ነው አልኳችሁ በጣም ነው አንዳንዴ እንኳን እግዚአብሔር ወሰደው አይነት ምልበት ጊዜ ላይ ያሉት እና ባየው ነገር ላይ በጣም ከባድ ነው ቢተርፍም በቃ ከተረፈ አትረፈ ነው አወጣጤም ከቤት አያት ያለች እናትየዋን ይዣት ይጃል ጠርቻት እናትየዋ እናት የት ልሳነሽቷ ነች ይዣት ይጃለው እሷንም ደግሞ ያለሽን ጣጣሽን ጨርሽ ያው በክርስትና ንስሐ የምትለው ምናምን ነገር አለፈ ልጁ አለፈ ጸበልተኛ አውቀውኛል ለምደውኛልና በነጠላ ተሰበሰበ አንድ ወጣት አባት ናቸው ይሄን ብላቴና ይዘው የምትሄድ ከሆነ አላበጀውም አሉ ምን ማለት ነው አልገንዘውም አላስተካክለውም ነው እዛው እንዲቀበር ማለት አዎ ይዘው የምትሄድ ከሆነ አልነካውም አሉኝ እንዴት ከተክልዬ ልጅ ይሄዳለሁ እኔ ሰው ከስንት ዓለም መጥቶ ተክልዬ ቀበሩኝ በሚባልበት ጊዜ ላይ ከዚህ ቦታ ይዤው አልሄድም ዘመዶቼን ይጠራሉ አልኩና ለአባትየው ማስደወልኩ ለአሉ ዘመዶቼ ጠራራዋቸው መጡ እና ያቺ 900 ብር ተሰብስባለች በጣም ይገርመኝ እኔ ሰበስባለሁ ገንዘብ እኛ ካይ ሱቅ ተቃጥሎ ሰብስቤያለሁ ሰው ታሞ ስፖንሰር አድርጌ ነብያይ መስራይት እጄ ጠይቄ ብዙ ተቋማቶችን ጠይቄ ገንዘብ አፍሬ ያላቀም እና ኮሚሽን ታገኛለህ እስከምባል ድረስ እና ያን ነጠላ ይዤ አልቆንኩም ምን ሰዎች ሰብስበው ማስቀበሪያ ብለው ለመሬት ተቀብራል ማን ተከፍላለክ ለጉድጓዶ 900 ብር ከፈኑ ምናም ከዛው ሲሆን ማለት ነው እዛ ቀበርን ነፍስ ይማር መቅመስ ከፈለጋችሁ እዚሁ ደብረ ሊባኖስ እንትን ሲዘጋጅ ጻድቅ አለ ሲል እኔ ውስጤ በቅቶልኛል በቃ ልጁን አፈር አስገብቼ እሱ ማዘሩን ይዞ ወደ ቤቱ እኔም ማዘሬን ይዤ ወደ አያቴ ቤት መጣሁ እናቲቱን ይዤ መጣሁ በዛ ነው ጸበል አስጠማቂ ነው ተጠማቂ ነው ለራሴ ጉዳይ ሄጄ ነው በዚህ አይነት አጋጣሚ ጸበል ላይ አንተ የቆየኸው ማለት ነው የቆየሁት እንቀጥል ቹቻይ አሪፍ ቆንጆ ደስ ይለኛል የመን ደግሞ ምን ልታረግ ይርክ በምን አጋጣሚ የመን እኮ የመን ረግጠ ነው ሳውዲ የምትገባው እዛ በቆየበት ነው ሌላ ታሪክ የተፈጠረው ምን የተፈጠረው እዛ የመን እኔ መጀመሪያ በህጋዊ ሄጄ ነው የሄድኩት በህጋዊ ሄጄ በነጋዴ ሳምሶን በየነ ይባላል የዛ ጊዜ ትኬቱ 4000 ብር ነው ቪዛ የ3 ወር ቪዛ ላከለኝና የመን ሄድኩ በጣም ነው የሚያስቀው የመን አፍሪካ ሆቴል የሚባላልና ትራንዛ እዛ ነው ያረፍነው የመን ሳውዲ ነው መሰለኝ የመጀመሪያ በአውሮፕላን መጫኔ ነው መግባቴ ነው እና ጠፋው አንድ ቀን ሳውዲ መስሎኝ ነው እኮ
ከዚህ እኮ ዶላር ማን ነው ሪያል ገዝቼ ምናምን ካመዴ ምናምን የዛ ጊዜ ባንክ ሚለን ገዛቼ ወክስ አረግ ጠፋው ጥይት ልምጣ እና የመን ቆይታ ያችለች 2 ቀን ነች ከእንደገና አሬንጅ ተደርጎ ነው ኤርፖርት ወስደውኝ አልጋ ጠፍቶብኝ ቤት ጠፍቶብኝ ወደ ሳውዲ ተሻገርኩት እንጂ የመን ቆይታ ጊዜ የለኝ የመን በቃ በአጋጣሚ የመጥፋት ነገር ትራንዚት አድርጎ ይወጣል እዚህ ሀገር ሸበሌ ወይንም ራዲስ ምናምን እንደምታርፈው ከዛ ፓስፖርት ይዘህ ወቅት አደርጋለህ በዛ አጋጣሚ ነው ጠፋት ከዛ አሬንጅ አድርገው ድጋሚ በማታው ፕሌን ነው የሸኙኝ እንጂ የመን ቆይታ ብዙም የለኝም በጣም አሪፍ እሺ ጊዜው ስላለፈ መኮሮኒስ እሱ በጣም የሚያስቀኝ ነው አንድ ተቋም ውስጥ ነው እሺ እና ስም አንጠራ ስምና ስብ ይለያያል ስም ለብቻ ነው እሺ እና አስተዳደሩ በጣም ከመቀራረባችን ወደው ዌስቴጅ የሆነ መኮሮኒ ነው እና ቹቻ አይ መኮሮኒ ቢጠቅምን ባይጠቅምን ማውጣና ለከብት ይሽጣሉ በጣም ነው የሚያስቀኝ እኔ አንዳንዴ ራሴ ላይ ብዙ መፈተሻቸው ነገሮች አሉ ወቴን እኮ ነው ነገር እና ያ መኮሮኒ ነቅዟል ባለ 25 ኪሎ ድሬዳዋ ሚል መኮሮኒ ነው አስተውሰዋለሁ ወደ 60 ምናምን ኩንታል አይሆን በጣም ብዙ እኮ ነው ኦኬ በዛ ሰዓት ላይ ለቡ መሬት ተመራበታል ብሩ ከዳለ እንዴ ያን መኮሮኒ መጀመሪያ ፈታውት ኦኬ የመጀመሪያ ትሪፕ ቀቀልኩና በለው እና ምንም አላረጋኝም እኔ አሲድም ስለምጠቀም ነው መሰለኝ በዛ አበላው ጓደኛዬ ሚፍታም ይባላል ሚስታ ፉጃ ይባላል ምን ያልቀን ቆየ በዚህ መሃል ቼክ ስታረጉ መኮሮኒ እንዴ ናሙና ከገደለን የሚገደለን ብለን እኮ 3 ቀን ምናምን አልተጠቀምነውም እንዴ ኦኬ መጀመሪያ ናሙና ነው ይወጣ ኤግዛክትሊ እና ናሙና የተወጋ ነው ነቀዝ ነው የመጣ እንጂ ምንም ለጤና ሳይድ ኢፌክት የለውም በእናንተ ጥናት ማለት በእኛ ጥናት ደርሰንበት አረጋግጠናል እዛ 25 ኪሎ አወጣውና ቴስት ለማድረግ ለከብቶቹ ምናምን ብዬ ከብቶቹኛው ነን መጀመሪያ ያለ ስጎ ነው የተሞከረው ጥሬውን ከሽ ዛሬ ሳይቀቀልማ ጥሬው እንዴት ይሞከራል ተወጋግቷል እኮ ሲወጋጋ ደግሞ የባሰ ግንፍል ሲል ንፍሮ ነው የሚወጣው በቃ ይሄ አንዳንዴ ጫማው ሲከረመ ገረታ ጫማው ሲከረመ ገር መስሏል መኮሮኒ ወይኔ ቹቻ በርታ ገልዳ ውርደት ሊመጣብኝ ነው ስንታ ከዛ በስጎ ሲበላ ግን አሪፍ ነው መልኩን ቀየረ ተዋጥ የተወጋጋው ነገር ተወጣ ተሸፈነ ይሄ ነገር ለምን አናውጣውም አልኩት አጸደኩ እዛ ለከብቶች እንዲል ነው ለከብቶች እንዲል ያስጸፈ ምናምን ሂሳብ አስከፍዬ በ3 ብር ነው ኪሎ ይገዛው ታስታውሳለህ ወደ 14000 ምናምን ብር ከፍያለሁ ለዛ ኩንታል እኔ ደግሞ ስሸጣው በ8 ብር ነው የምሸጠው ብዙ ብር ነው ያገኘሁት በዛ ራሴን ቴስት አድርጌ አንድ ባለ ሱቅ እሱም መጥቀስ አልፈልግም ቆይ እዚህ ጋር እናጽዳው ለከብት ጥቅም እንዲል ነው የሸጥከው ለሰው እንዲል ነው ተሞከረ እኮ ያለፈ እኮ እዚህ ላይ 3 ቀን እናንተም ፕሩቭ አደረግን በቃ ቆንጆ ነገር ነው ውጤታማ ነው ምንም ጤናችን ላይ ያመጣው ነገር የለም እንደውም እሱ ከተመገብን በኋላ ቆንጆ ባህሪ ነው የፈጠረብን ኦኬ እና አና ቴስት አደረግ ነው አለፈ አሻገርኩ ወደዛም ወደዚህ ማሻገር ተበተነ ተገባበዝንበት ፋልን እሱ ከሚስቱ ጋር ፍሎ አገባ እኔም ከሚስቴ ጋር ፍሎ አገባ ምናምን ሰፈሩ ተወጥሯል የክትትል ማአት ከፉሏስ ከክትትሉ ሰፈር አረ ምን ስልክ አለ ተቀየረ ስልኩ ሁሉ እኮ ተቀየረ እኮ ኤርጌንዶ ነበር ገና የዛ ጊዜ ኖኪያ እንቁላል ስልክ መጣለች እሷን ሁሉ ገዛው 3000 ምናምን ብር እንደ ጫማ ተገዛ ዘነጥኩኝ ግን ከዛ ሰውዬ ጋር መፋቻ እንደሚሆን አውቄዋለሁ ሊያመልጥ እንደሚችል ሰውዬው ሊክ እንደሚያደርግ ኢንፎርሜሽን በደንብ መረጃው አለኝ አንደኛው ይመለስልኝ ምናምን አለ ይመለስልሃል በቃ አንተ ዝም ብለህ አንተ ላይ ባነንከው ያስለጣችኋለሁ አለ በቃ እንደው ባራዳ ቋቋ አስለጣችኋለሁ ይቅርታ ይደረግልኝ ችግር ኧረ እባክህ እንደውም ከፈለግ እንደፈለክ አድርጎ አልኩት እሱ አሳውቃለሁ አለ ጠቁም ተባለ ይዞት ሄደ ተቋም ውስጥ የሚገርም ሰው ነው ሰውዬ እባክህ እንዳለ ሰብስቡና አምጡልኝ አሉ ትልቅ ሰው ናቸው ደስ የሚሉ ወርማማ ናቸው ግሮዬጊዮን አስተዳደር ናቸው እሳቸውም ስማቸውን አልጠቅስም ወዳጄ ናቸው ኦኬ አሰብስባችሁ እንዳለ ይዛችሁልኝ አሉ አበሻ ይመለስልኛል አላ ተሸክሙ እንዳለ እኔም እያለ ይዞ በፒካፕ እንደወጣ በፒካፕ ተመልሶ ገባ እዛ አስቃጠሉት በሚያስፈልጉት እኛን በሚፈልጉ ሰዎች አስወጡልኝ ተባሉ እንደዚህ ገንዘባቸውን ሳያገኙ ማለት ነው ድርጅቱ ስሙ እንዳይባክን ላሽ አስባለ እኛ ደግሞ ህብረተሰቡንም ላሽ ፍለጋችን ይቀጥላል እነሱ ከገንዘባቸው ማሉ ነው ከኛም ማሉ ነው
እና የሞኮሮኒ ታሪክ ከሚፍታ ፉጃ ጋር ስደት ወጣሁበት። እሱን ድጋሚ በቃ እሱ የተወሰነ ቀን መርካቶ ገባ። ጉራጌ ነው፣ የጉራጌ ተወላጅ ነው። ሽቀላ እዛ ገባ። እኔ ደግሞ ከሰል ዶሮ ምናምን አመጣለሁ ብያለሁ። እዛው ሰበታ ገባውና ቁጭ ያልኩ የተወሰነ ጊዜ ራሴን ላዳምጥ ብዬ እዛ በርጫም ይመቸኛል። የሰበታ ቡስጣኔ ምን ይመስል አበባ የመሰለ ጫት አለ። እሱ መታ ያደረኩ እንዴት ነው ኢንፎርሜሽን እላለሁ። ሰላም ነው ልጁ ይሄን የመለሰው ልጅ ጣጣ ያመጣበት ሱቅ አለው ብያለሁ። ሱቅ ተቃጠለበት። ባለገኘው ለታ አንድ ብር ሳይተርፍ እኛን እዛ አስልሶናል እኮ አስተኩሷል። ምን ያደርግለታል? ቢከስርም እኮ ደግሞ እኮ ገና ቻፓ የሰጠው እኮ የተወሰነ ትረዝራጅ የሰጠው ገና ቀሪ ያላ ሙሉ አለ። ይሄ አየር ላይ ያንዴ ደግሞ ቴሌብር ጥሬ ብር ምናምን የለም። ጥሬ ብር ብቻ ብታንቀሳቀስ ኧረ ማታ ይከሰታል። ተው እንደዚህ እኔ ድሮም አጥሙኝም አንተና ሚታ ከተገናኛችሁ በቃ እድ ሮናልዲኖ ማድሪድ እንደተሸከመው ተሸከምኳችሁ አለ። ኧረ እባክህ ከነተረሱ ቻልከው? አዎ ቻለው ተባለ። ሱቁ አንድ ነገር ሳይቀር ዱቄት ሆነ። ምን ነበር መነሻ ታወቀ? እሳት ነው የሆነ ሻይ ቤት ውስጥ እሳት ተነስቶ ነው እና ይሄንን ሲያቃጥለው ደግሞ እኛ ናችሁ እንዳትላልኩት ሞኮሮኒ የነቀዘ ሸጣችሁልኝ አልክ። አንድ ተሰሚነት ያገኘ እሺ። እሳቱን ሲያነሳው ማን ነው? ከእንደገና በጣም ያው ብያለሁ ነውጠኛ ነኝ። ነውጠኛ ግን ለዓላማ ለግብ ለማስተባበል ለበጎ ደግሞ ከፊት ነው። እሳቱ አይተው እኔ ደግሞ ዲጂ ሀብቱ የሚባልኛ አካባቢ ስፒከር ምናምን የሚያከራይ ልጅ አለ። ይማከራይለታል ስፒከሩና ተግባብተናል ከልጁ ጋር። እኔ ስፒከሩን መከራይ ለሰርግ ፕሮግራም አለ። በቃ ልጁ ሽማግሌ ላከ። በቃ አንተ ነው የምታግዘኝ አለኝ። ጉሮሮ እስከሚሰነጠቅ እኔ ልመና ደግሞ ሲሆንልኝ አልኩኝ። ቅድም በጣም ነው የምችለው ልመና። ያለፈ ያገደመው እንዳለ ቆሜ ዓርብ፣ ቅዳሜ፣ እሑድ ጀምሬ እኛ የልደታ ወጣት ሰብስቤ ድንኳን አወጣሁ ጣልኩት ማለት አስፓልት ላይ ሊያሳስረኝ የነበረ ሰውዬ ነው እንደዚህ በካስኩት። ግን ሱቁ ስለተቃጠለ ድንኳን ጣልና በቃ ሙሽሮች ሲያልፉ የእናንተን ሰርግ የአብርሃምና የሳራ ያድርገው፣ እኛ ልጆቻችን ሜዳ ተበትን እያያችሁ አትለፉኝ። ታርጋውን እየጠራው 31 48 የመኮንኖች እባካችሁ በቃ ልመናስ ያምርብኛል። ሙሽራ ወጥቶ ብር ሰጥቶናል። በቃ አልፈው ነው ያቁም። ቤቱን ገነባ ምን ብለን መልሰን አደራጀ። ከዛ በኋላ እኔ ከሰል ሸጣለሁ ብያለሁ ምናምን አስመርቄ ነው ገንዘቡን የሰጠሁት። ሌላው ቀርቶ ባለሱቆች ምናምን ልደታ አካባቢ ይታወቃለሁ ብያለሁ። እኔ ከነ ውሃው 4 ሳጥን ቻይያለሁ። ከእኔ ግማሽ ሃይላንድ በቃ በመንጋ ሱቁ ዘጭ አለ ማለት ተስተካከለ ነበረበት። በቃ ሞራል ነው፣ ሞራል ይመለሳል። አንዳንዴ እኮ በፋይናንስ የሚያልፍ በእሳት የሚያልፍ ነገር ያለ አሁን አንተን ይዞ ካልሄደ ይመለሳል። መማሪያ ነው ብለን አሁን አደራጅተነው ስሙ መጥቀስ ካስፈለገ አግራኒ ቅባቱ ይባላል። የተቃጠለበት ከዛ ለፈጣሪ ተባለ በስምና አፉፍቱ ላይ ተባብለን በገዝቼ ድንኳን ውስጥ የሰፈሩን ወጣቶች አብሮኝ ናቸው። እኔ ልደታ ወጣት ተክለማርቶና ልደታ ያለ ወጣት ቅድም ነገር ያለው መሰለኝ ለሚኩራ ብቻ ነው ያልሰራሁት ይላል። 10 ሁሉ ከተማ ላይ ያለ ወጣት እኔ አንድ ቀን ሲደብር ያለኝ ሰው የለም። እግዚአብሔር ይመስገን ክብር ለሚካኤል በጣም ነው የሚገርመኝና ብዙ ወጣት ይወዱኛል። የጠራዋቸው ወረቀት ባነር ቼምበር እና ደረጃ አስፈው ሊመሰገኑ ይገባቸዋል። ደረጃ አስፈው በራሪ ወረቀት አትሞ ነው የሰጠኝ። ናይስ በዛ ወረቀት በበራሪ ወረቀት የተጠሩ አመራሮች አለቆች ምናምን እና ከጎኑ ሻይ ቤቱ እሳት የተነሳበት ሲለመን ለኔ የሚካፈላለው አለ። ዋት ካፈላለው ለኔም አለ። ሻይ ቤቱ ተነክቷል በእሳት ምንም የተነካበት ነገር የለም። 14 ኢንች ቦርጫ ሞቴል ነበረች እሷ ተቃጥላለች። ከሻይ ቤት ከሻይ ቤት ሌላ ነገር የለም። እሳቱም ከዛ ነው የተነሳው። ኦኬ ታረው የሚካፈለው ያው ለወንበር ለፕላስቲክ ምናምን ይሄ ግን ሙሉ ንብረት በጣም ብዙ ነው ደሞ 4-5 ቤተሰብ የሚያስተዳድር ንብረት ነው። እሱ መልሰና አቋቋመን። የሞኮሮኒ ታሪኩም በዛ ፈፍቱ ላይ ተባብለን በገዝተን ነጋሽ አሊ የሚባሉ ትላልቅ ሽማግሌዎች የሀገር መንጋ እና ዲጂ ሀብቶ ይባላሉ አካባቢያችን ላይ ትላልቅ ሰዎችን ጠርቼ አስመርቄ ይሄ የኛ ሰፈር ሱቅ የሚል ስም እንዲወጣለት አስደርጌ አሁን የኛ ሰፈር ሰው የሚያውቀው በእኛ ሰፈር ሱቅ ነው ስሙ የኛ ሰፈር ሱቅ እንጂ ቅባቱ ሱቅ ምናምን እንዲባል አልነበረም። ዞሮ በተለምዶ ያው ስሙ ቅባቱና ስላለ በዛ አለፈ። የሞኮሮኒ ታሪክ ያን ያስታውሰኛል። ክብራትና ክብራን ተመልካቾቻችን ቆይታ ከእንዳሻው ጋር አሁንም እንደቀጠለ ነው። ቹቻ ከልደታ በጣም አሪፍ ጨዋታ እየሰጠን ነው። ያልሰራው ስራ የለም። በቃ ዛሬ ገና መች ተነካና አሁንም አብራችሁን ቆዩ። ተመልሰናል። ክብራትና ክብራን ቆይታ ከእንዳሻው ጋር አሁንም እንደቀጠለ ነው። ቹቻዬ ከሰል ደግሞ ትነግር ነበር። የከሰል ስራም ሰርተሃል። በጣም ግን ስትዝናና በጣም ብዙ ሰው የማይዳፈረውን መጠጥ ነበር አልመጠጣው ምንድነው? አዎ
እኔ በሳምንት አንድ ቀን ቅዳሜ ውስኪ ነው የምጠጣው። ከሰል ሽጠን ከሰኞ እስከ ዓርብ ደግሞ ደሳለኝ ግሮሰሪ ደግሞ ድራፍት በጂን ነው የምጠጣው። ይመቸኛል፣ ድራፍት በጂን ይመቸኛል። በርጫም እወዳለሁ። ምን ውሸት አይደለም እኮ ባህሪዬም ነው አስተዳደጌም። ግን ይመጣዋል ከሰል ሽጦ ውስኪ። አንድ ግብፃዊ ነበር ሀተም የሚባል በመኪና አደጋ ሞቶ እኔ ያሉት የአዲስ አበባ ውስጥ ሌላ ማለት ነው። በቃ ከተዝናና እስከ ጥግ መዝናናት ነው። እንደ ሴት ደግሞ በአፍንጫዬ እንዳገባ እንደውም ያኔ ማስክ የሚባል ነገር የለም። ይገርማል። ማስክ እንደዚህ እንደ ኮቪድ የምታስረው ነገር እንኳን የለም። በጣም ተጨረበሽ ነበር። ማሰሩ ሚዛኑ መለየት ራሱ ከብዙ ኪሳራ ነው። በኪሳራ ሰርቼ ነው ፕሮፌሽናል እንኩት። እንደ እንቁላል እኮ እንደዚህ እያየሁ ነው ለሺሻ ምናምን ሸጥላቸው ነበር። ከሰሉ ማለት ታዲያ ይሄ ገምቶ አልገማም። ነጭ ጭስ ነው ምናምን እያልኩ ነው ሸጥላቸው እንዴ። ከሰል እኔ አበጥሬ ነው በቃ ማውቀው። ምን ያህል ዓመት ሰራ? ከሰል ወደ 5 ዓመት አልሰራው። ከሰል እያልኩ ደግሞ ጭራሽ ባይሱዙ አዞራለሁ እያስመጣው ባይሱዙ። ከሰል ጥይት የማይበሳ ውሃ የማያጠፋው ወድቆ የማይሰበር አልሰማውም፣ አላየውም፣ አልነበርኩም። ማዘር ቢሉኝ አልሰማም እላለሁ። ይሄ እናንተ ይሄ እንዳለ ውስጡ ገለባ እኮ ነው። ኧረ ማዘር ያምጡ ግድ የሉትም እንትን ማዳበሪያ ያምጡላል። ማዳበሪያው ደግሞ 5 ዓመት ብር ሸጠዋል። የሚገርምህ በገለበጠው ማዳበሪያ 5 ዓመት ብር ይሸጣል። ዩኤስኤው ከሆነ ማለት ነው። ዩኤስኤው ነው ደግሞ የማመጣው። ሙሉ አይሱዙ ሸጥኩ ማለት ነው 10,000 ብር አለኝ ማለት ነው። ኔት ፕሮፊት አለኝ። ገና ማዳበሪያ አስቆጥራለሁ። ለአፋሩ ነው የሚላክልህ ተመልሶ ጭኖ እንዲልክ። እኔ ደግሞ እነሱ ያንተ ከሰሌው የባለፈው እንዳለ ገለባ ባዬ ጤፍም ገለባ አለው። እኔ በዚህ አስረዳውታለሁ። መርጬ ጥራጊ ምናምን ተሞልቶ ሰጠው ዘቅ አድርጌ በዚህ በቱላ ሰበር ከገባው አንዳንዴ በሞራል ሹፌሩ አያቆም። አዲስ አበባ ጋቢናው ደግሞ አይመጣልኝም ስራው። ጥሪ ያለ ሳውንድ ሲስተም መስራት አለበት። ከሰል ጥይት የማይበሳ ውሃ የማያጠፋው ልጆች ትምህርት ቤት ላመጣ ነው። አልሰማውም፣ አላየውም። በሳምንት አንድ ቀን ነው መጣው ብላችሁ አቤቴ ማፊያ መጣ። በቃ አንድ እናት ገዙ ማለት ዘሰበር አሉ ስማቸው። እኔ ማዳበሪያ ነው የሚችል ከከሰሉ 10 ብር አለኝ እኮ 400 ፍሬ በፒስ 880 ፍሬ ይመጣል። አንዳንዴ ከሰል ጥራጌ ራሴ ነው ማዳበሪያ ራሴ ነው። ከዛ የራሴ መደብ ላይ የሚወርዳል። መደብ ላይ ፏረግ ነው በቃ መደብ ላይ የሚወርደው ልክ አሁን ስጋ ከጀርባ ስታይ አይደብርህ? ኤግዛክትሊ በቃ እኔ ጋር ፊት ለፊት የምታየው የሚዞረው ሌላ ነው፣ የሚቆመው ሌላ ነው። አበባውን እዚህ ዱቅ አደርግልሃለሁ እንደ ቻንስ ነው። ልትወቃ ትችላለህ። አቃጣዩን አናውቀውም። አንዱ አፋር ያቃጥል፣ እኔ ላቃጥል። በምን ታውቃለህ? ሴትዮዋ እንደገዙ ደግሞ ሲያቃጥሉ ሲያራግቡ ሊቃጠሉ ይችላሉ። ይሄ ተረገመ እያሉ ቀኑ ሲያራግቡ ይችላሉ። እና እንደ ቻንስ ነው። ከዛ ቅዳሜ ደግሞ ፏላሉ ሸሚዝና እንደዚህ ካለች እያለች ጥብጥብ በአረግና ቅዳሜ በቃ እወጣለሁ። ቦትል ነው የምጠጣው ግማሽ ምናምን በቃ ያኔ 800 ብር እኮ ነው። ለቡ መሬት ትመራበታለህ ብዬ ያኔ ለቡን አናውቀውም ምናምን የምትወጣው በቃ አቫና ነው። አሁን ያው አቫና የቀድሞ ነው ያላ ኦኬ እዛ በቃ ይመቸኛል። ይሄ ልጁ ጊዜ ግስ ቱታርጎ ለታመነ ይባላል ባለቤቱ። ጋሼ ምን አስጠየቀ ስለ ቱታርጎት ከፍያ አይደል የምጠጣው ምን አገባ እስከ 10 ሰዓት እኔ በስፕራይት እንዴ ይገርማችኋል። ልደታጆች እኔ አሁንም እንደዛ ሙድ አለኝ። አንዳንዴ አሪፍ ሙድ ላይ ቆንኩኝ እኔ ድረፍታ የሚችል ሲስታስ ዶንኩ ክርስቲያኖ ምስኪ ነው። አሁንም ተሰርግ ላይ በጣም እንሰራ ነበር። አንዳንዴ ኧረ ስለሱ እናወራለን። እሺ በቃ ይመቸኛል። ውስኪ እኔ ጥሎብኝ አበሱ ጎርደ ምናምን ጠንከር ያለ መጠጥ ጠንከር ካለ ስጋ ጋር ይመቸኛል። እዛ ሰውየው አባና አንድ ምንድን ነው ሰራ አለኝ። መኪና ስለዳያኛል ከሰል ሸጥ ያኛል። ራሱ ደንበኛ አደረገኝ እኮ በቃ ያላ በጣም ጉልበተኛ እኮ ነው። የኔ ያላ ባለቤት ልደት አካባቢ ይታወቃል እኮ ታመነ ቲቪተኛ ነው እኮ ምን ከፈለገ ሊጣላው ሁሉ ይፈልጋል። እኔ አልሰማውም ጭራሽ እኔ አልሰማም። ደግሞ ከጠገብኩ ትንሽ እንዳበሾ ነገር አለችብኝ አይደል ይሄ ገባ ወጣ የምትልብኝ። ለዛም ነው ኮሚካኤል የሚመላለሰው። ኦኬ እንዲያስታግስልኝ ነው እንጂ አንዱ ደግሞ ሲራክ ጭራቅ ምለው ጓደኛለ የራስ ነካክተ ታብዳለህ እንደደኛል ደህና አርፎ የተቀመጠውን ነገር ነካ አድርገህ ራስህ እና ውስኪ በጣም ይመቸኛል እጠጣለሁ። ኖርማል ግን ቅዳሜ አልተውም ነበር። አልከሰርኩም። ከሰል ኪሳራ ለምን አቆምክ? ኤግዛክትሊ ልጠይቅህ ነበር። እኔ ከሰል አቆምኩኝ። ፕሮፌሽናል ስራ ጀመርኩኝ። ጋራዥን በቀጣይነት እንድሰራ አደረኩት። እስቲ ስለ ጋራጅ ጆርኒ ንገረኝ። እንዴት ጀመርክ? በጣም ረጅም ጊዜ ጋራጅ እንደሰራ አውቃለሁ። አሁንም ድረስ እቃዎቹ አሉ። አሁንም ሲደወል እንደውም የምታስቀድመው ስራም እንደሆነ ሰምቻለሁና እስኪ የጋራጅነት ላይፍ ደግሞ ጋራጅ እንደማንኛውም ኢትዮጵያዊ ወጣት እናቶቻችን እንደው ክረምት ይልኩናል እኮ ሌላ ወጣ እንደ ወይ እንደሚጨፈረው እኮ ሄዳችሁ እዛ ጨፍሩ ትባላል እኮ። ጋራጅ መጨፈሪያችን ነበር።
3 ብር 2 ብር ደሞዝ ይከፈላል የቱታ ተብሎ ይሰጣል ግን ሙያው ተመቸኝ ወደድኩት ያኔ ታጀበ ሰንጋተራ ነበር የቀለጠ ገራጅ የቀለጠ በ2 ብር ከ50 ቀይውጥ እኮ ነው ጎድናለው የለም ተብለ እና ከዛ ነገ ትምህርት የለኝም ይያልኩ ገራጅ ገባው በቃ መደበኛ የምን ትምህርት አልኩ በቃ እንዴ እንደውም አንድ ቀን አጎቴ መካኒክ ነውና ያስገባኝ ልጄን ጠየቀው ስንት ያክል ደረስክ ይለው አለ 9 አባትህን በለጥከው አለ እኔ ያኔ ከ7 ነው ያቆምኩት ድጋሚ ነው የማታ ብለው የማታ ምን ቢያለ ብቻ በሆነ ሰዓት እንደምንም አድርጌ ሽመልስ ብቻ ገብቻ ራሴን አግኝቼዋለሁ ሽመልስ እና ጋራጅ እየሰራው ሽመልስ ተማርኩኝ ጎበዝ መካኒክ ነው ተብያለሁ በጣም ጎበዝ መካኒክ ነው ኢቭን ዶር ቱ ዶር በየቤቱ ቮልስም ነበረች ስለሷም ታነሳናል የቮልስ መኪና ውስጥ የመካኒካዎችን ሸክፈ ሲደወል በቃ በየቦታው ይደሳራ ነበር በጣም እሰራለሁ በጣም አሪፍ የአርበኛው ልጅ ምትል ቮልስ አይን ውስጥ ነበረች እሺ በማላቆ ሰዓት እንደዚህ ቅድም የዋናኛ አልኩ ማረርጌ ምናምን አሰልፍ ያለው ምን በምን ሰዓት እንዳገኘኝ አላቀመጡ ልግዛ ብሎኝ እኮ ይሽጥኳት እሷ መኪና ያለ ፕሮግራም እንዳቃጠረብኝ እኔ አላቀ ምን ተፈጠረ እሷ መኪና ሸጪ ምን አለ ሌላ መኪና በቀይር 5 ቀን አልቆየም ብሩ እኮ ነው ጋር 55 ብር ነው በቀን 10 ብር ነው የጠፋው በጣም የሚያዝናናኝ ታሪክ ያቺ ፖሊስ ተሸጠች እኔ ሰውን ተንፈሳለ ልሞት ነበር በሷ ፖሊስ እንዴት ውሻ ሁሉ ነበር በሷ እንደ ፈረንጆቹ ነው የሚያደርገኝ በቃ በፊልም የማያው ድሮ ነገር አለ ልብሴን ሁሉ ሰቅዬባት ምናምን በቃ ቄንጠኛ አድርጊያት ነበር በቃ እና እሷ ላይ ግን የኔ ደንበኞች ስራ እንትን አላቀም የሚገርምክ ክራይ አላቀም እኔ ክራይ ማለት ቤት ተከራይቶ መኖር ስራ ቦታ ተከራይቼ ይኖር ያላቀ ድሮ ሰንጋተራ ነበር መሰረው ከዛ ከሻክመል የሚባሉት ምርጥ ሰው አሉ 1986 ዓመተ ምህረት አስታውሳለሁ ግቢ ህንጻ የተሰራበት ወደ አብነት አካባቢ ነበር አብነት አደባባይ እንደሻለ የነሳቸው ደግሞ የመጀመሪያ በኩል ልጅ ቶፊቅ አክመል ይባላል በጣም መልካም አባትና ልጅ አንድ ይባላል በጣም ጥሩ ሰው ነው እዛ ውላለሁ እነሱ ጋር ይርኩኝ እቃ በመግዛት ነው መታወቅ የነበረው ከዛ ከታጀበ የሚባለው ከሰንጋተራ ቆጣው በኋላ ጋሻክመል ጋር ገባውና የባትላሜራ ስራ መስራት ጀመርኩ የባትላሜራ ስራ እየሰራሁ እኔ መጀመሪያ ታጀበ ጋር የሰራሁት ምንድነው የመካኒክ ስራ ያውም እነ ሙስታንግ እነ ፎርድ ሼቪ ምናምን በሚሰራበት ትላልቅ ካፒቴኖች በሚያሰሩበት ሰዓት ነው የሰራሁት እና እዚህ መጥቼ የባትላሜራ ሙሉ አልመጣልኝ በቃ ራሴ መካኒክ አረኩ በስሰራ አየሁት እንደ በደንብ ሰራው ጎበዝ ሆንኩ ሰርቼ አሳመንኩ በቃ እንዴት ነው መካኒክ በልክ ትምህርቱ የለኝም ግን ፕሮፌሽናል መካኒክ ሆንኩና እዛ ሰው አምጥቼ መቅጠር ጀመርኩ አሁን እንደውም ማስታወሰው ልጅ ኤርሚያስ የሚባል በጣም ሞዶ ማከብሮኛ ጋር የሚሰራ አሁን ተከም ደቀ ማርያም አካባቢ ነው የሚሰራው እሱ የመጀመሪያኛ ጋር ሲሰራ እንደ ደብ አይችልም ምናምን ብሎ ዛሬ በባትሪ ማታገኘው መካኒክ ነው እሱ በጣም አመሰግነው ባለሙያ ነው በጣም ብዙ ከሱ ጋር ሰራ ሞተር በአይኔ የፈታሁት ከሱ ጋር ነው አንድ መኪና ሙሉ ሞተር መፍታት መግጠም ያሳየኝ ኤርሚያስ ነው ከዛ እንደ ደቦ ሲፈጠርበት እሱም ጥሎ ወጣ በስለቱ ማን ነበርንም የሞያው መማማር እኔም ማወቁ አላወቁ ምናምን በሚባል ሌላ ደባል ገባል በቃ የሙግት ስራ በደንበኛ ምናምን ፕሮፌሽናል ሆነ እንግዲህ ለ20 አመት ከዛ ከስደት መልስ ምናምን ገራጅ ቆይታ ያለ እየሰራው ነው ፓርኪንጉም ስራ ከሰሉም ምናምን የመጣው እሱ ከዛ ከሰሉም በኃላፊነት ለአንድ ሰው ሰጠው እንደ ድርጅት እንዲመራልኝ በጣም አሪፍ ሲስተም እሺ ከዛ ፓርኪንጉ ላይም ደግሞ አንድ ሰው ቀጥሬ ማሳደር ጀመርኩኝ የዛን ሰዓት ደግሞ አይሱዙ ኮካ ፋብሪካ ግቢ ውስጥ እንዳይገቡ ጫኛ አውራጅ ሽቀላል እንግዲህ የጋራጅ ሽቀላል ሙያ አለ እዚህ ጋር አንዳንዴ ለሙያ ክብር መስጠት አለበት ፕሮፌሽናል ባለሙያ ነኝ ብዬ ያመንኩኝ እዚህ ጋር ደግሞ መጫና ማውረድ ከኔ ጋር ላይሄድ ይችላል በሚል ኮካ ጫኛ አውራጅ ደግሞ የራሴን ቦታ የሚሸፍንልኝ ደግሞ ሌላ ልጅ አመጣ ሲስተሙ ከፋፈልኩ በቃ ሲስተም ካልከፋፈልክ እንዴት ይሆናል ከሰሌን የሚያስርልኝ የሚቋጥርልኝ ጋልዋክ የሚባል የጋምቤላ ተወላጅ አለ እዛ ጋር ደግሞ ሽፍት ነው እንደ ዛሬ አንዱ ሊመጣ ይችላል ጋልዋክ የኦሞዶክሪ ወንድም የኦሞዶክሪ ዘመር ነው እንደዚህ ነገር ኦሞዶክሪ የመከላከያ ኳስ ተጫዋች ሰማለው ዛካ በጣም ምርጥ ልጅ ነው እሱን በኃላፊነት ጋራጅ ማን ነው ከሰሉ እንዲቋጠር አደረኩት እንደውም ከሱ ጋር አንድ አሪፍ ጆክ አለ ዘርግቶ እግሩን ተኝቶላል እዛው ነው የሚያድረው ከሰሉ ላይ ቹቹ የባለፈው ከሰል ምርጥ ነበር የሰጠኝ በጣም ነው የሚገርምክ እንደዚህ ከበድ ያለ ከሰል ስጠኝ ብለውኝ እግሩን ከፋ የማ ልጄ ነው ምን ሆነ አልማዘር እንደ ጋልዋክ እኮ ነው ያለው ወይ እኔ እኮ ከሰል መስለኝ ያ ወንድሜ ነው እንዴ ጥቁር ስለሆነ ጥቁር ነው ከሰሉ ጋር ፊት ነው የሚያደርገው
አስቀውኛል እሳቸው። እሱ የከሰሉን ኃላፊነት ይወጣል። እዛ ጋር ደግሞ ባቡር ስቴሽኑ ላይ እቃም ይወርዳል። ሳጥን ታወርዳለህ፣ ትጭናለህ። ሳጥን ማውረዱ መጫኑ ደግሞ ሲስተሙን በምን አይነት ዘረጋን መሰለህ? በጣም የሚያስቅ እኮ ነው። አንዳንዴ ቢዝነስ ይሄ በማናጀር ብንመራ ምናምን አሪፍ ቢዝነስ እንሰራ ነበር። እዛ ጋር ሳንቲም አይተናናቅም ብያለሁ። አካባቢው የወታደር ሰፈር ነው። ሳንቲም ፈሰሰ በአንድ ጊዜ በቃ ወተን ብር ነው የምናገኘው። አካባቢው ላይ በየትኛውም መንገድ ብር አለ እና እርስ በርሳችን ተባላል። ማኔጅ አልቻለም። አሁን እዛ ግቢ ውስጥ ኤፍኤስአር የሚባል መኪና እንዳይጭናልና ኮካ ፋብሪካ ከለከለ። ካምፓኒው አገደ። ስለዚህ የኮካ ፋብሪካ ደግሞ ካምፓኒ ገበያው እንዳይቋረጥ አዳማ ሊሆን ይችላል ኤፍኤስአር የሚጭነው። ስለዚህ ደግሞ ትራከር ከድና ተሳቢው የሚጭነው በሳጥን ለወዱ ይታወቃል። 2400 ሳጥን ይጭናል። እኔ እኮ ራስ ሰው ይሰብ ሰራተኛ ሆንኩኝ እኮ። ይሄ ደግሞ የሚገርምስ የሚመጡ ሳጥን ይጭናል ኤፍኤስአር ማለት ነው። እኛ የኤፍኤስአሩን ባዶ ሳጥን ሼልቶ ላይ 400 ተሳቢ ላይ 400 እንጭናለን። ስጭንም ገንዘብ ነው የምጭነው። ውሃ ጭኖም ሲመጣ ደግሞ መኪናው ላይ ደግሞ ገንዘብ ትጭናለህ። ወደ ኤፍኤስአሩ ትመለሳለህ። ይሄ ኤፍኤስአሩ መግባት ስለማይችል በዚህ ሲስተም ዘረጋና ስትጭነው በስሙኒ ባዶ ስለሆነ ስታወርደው ደግሞ በ50 ስላለ ታዲያ ገንዘብ እያመረትን አይደል ነው። ይሄን በምንሰራበት ሰዓት ላይ አሪፍ ሆነ መቀናጀት ጥበቃ አለ፣ የማታ ጥበቃ አለ። የማታ ጥበቃም ቀጠርኩ በቃ አልቻልኩም። ነፍሴ ወጣች በስራ ነው። ኤግዛክትሊ ቀን እሰራለሁ የገራጅ ስራ፣ ማታ እንዴት አድራለሁ? ከሰሉ አለ እዚህ ጋር ከሰሉ እሱ በቃ የጋለው አካል ይፈልጋል ማምጣት። ያ መኪኖቹ አሉ በቃ አሁን የሚመጣው በኮካ መኪና ነው የሚመጣው። ይሄ ወራት ስራ እኮ ቢያንስ 6 ወር አልቆየም ስራው። የትኛው የባቡር ስቴሽኑ ስራ? ባቡሩም ተጀመረ ወዲያው ስራውም ተቀያየምንበት። ገበናችን ወጣ። ስንት ሳንቲም ስናገኝ ጓደኞቻሞች በርስ አልበሰልንም። ሳንቲሙን ማኔጅ ማድረግ አልቻለም። ኢጎም አለ ምናምን አክት በዛበት። በቃ እንዴ እኔ አልቃም ከምኮ እንዳለባል እኮ 11 ሰዓት ተኩል ስራ ጨርሼ ጫት ጀምራለሁ። ደክሞኝ ማረፍ በሚገባብኝ ሰዓት ማታ ማታ አድርጌ ደግሞ አላልኩም ቅድም ድረፍ ትወዳለህ ደግሞ ያቺ ትንሽ ታነሳሳኛለች፣ ደስ ይለኛል። እና የከሰል ፕሮፌሽናልነቴንም የገራጅ ፕሮፌሽናል ቀጠልኩኝ። በራሴ መኪና መስራት ጀመርኩ። ብለው መኪናው ማሮጌ ነው፣ እድሜው ጠገብ ያለ መኪና ነው። ቮልሶ በአጋጣሚ ነው ስሰራለት የነበረ ልጅ 15 ሺህ ብር ግዛኝ ብሎ እኔ 55 ሺህ ብር ነው 45 ሺህ ብር ሸጥኳት። ብቻ ገንዘቡም እንዴት እንደገባ አላውቀውም። በአካውንት ይግባ በቴሌ ብር ይግባ ሲወጣም እንዴት እንደወጣ አላውቅም። ጭጭው ሲል ገንዘብ አይመስለኝም። ጭጭው ሲል ብሎ ሲወጣም ገንዘብ አልመሰለኝ። አለቀ ብቻ። ከዛ እሱ ሲያልቅ ደግሞ ከመለሽ ሚካኤል ጋር ሄድኩ። ምን አለ ኧረ ገንዘቡን ይዤ መጣ አንተ አባቴ ኧረ እባክህ ሁሌ ባዶ እጄን ሹፍ እንደ እላለሁ። በቃ እንደ ፍሬንድ ነው የምታወሩት ከሚካኤል ጋር? እንዴት አንተ አባትህን እንዴት አትጠይቅ? እንዴት ለእኔ ያደረገልኝ እኮ ሚካኤል። እኔ አሁን ዛሬ በአጋጣሚ ቤት የፈርሶብኝ እኮ ቤቴን ሰራ ነኝ እንደ ሚካኤል ስንት ወዳጃል። አንዱ ሲሚንቶ ሲያመጣልኝ፣ አንዱ ቋሚ ሲያመጣልኝ፣ በሙያ ገዛ በጅብሰን። ታዲያ ከኔ በላይ ሚካኤል ለማን አደረገ እስቲ? ስለዚህ ከእሳት አውጥቶኝ ከምን አውጥቶኝ ወታደር አድርጎኝ ከባህር አለ ከሳውዲ አረቢያ እስር ቤት አለ። እስር ቤትስ ደግሞ ከሸዋሮ ቤት ደግሞ በማላውቀው ሰንዳ የምታሰርኩት what እስር ቤት እኮ ገብቻለሁ። አንድ አመት ሸዋሮ ቤት ይሄን ደግሞ አልሰማሁም። ብዙ መረጃ ተሰብስቤያለሁ። ምን ተፈጠረ? በጣም የሚያስቅ። እሺ የከሰሏን ጨርሰና የከሰሏ በጣም አሪፍ ታሪፕ ነች፣ ቆንጆ ነች። መጨረሻ ላይ ጋሏክ በሆነ አጋጣሚ ቤተሰብ ጥየቃ ብሎ ሄደ። ኦኬ ከሰሉን ትቶት ሽፍት አድርጌ ቢኒያም የሚባል እያለ ለቢኒያም ሰጠሁት። የዛ ጊዜ 2001 ነው እስከ 2005 ማሰረችዋለሁ ይሄን ስራ አረሳም። የሚገርምህ ማይም ስልክ ቁጥርና ቦታ ያረሳም እስከዛ ድረስ ሰርቻለሁ። ቢኒያም የሚባለው ደህና እየሰራሁ ሌላው ቀርቶ ሲወስድብኝ እዳ ያለባቸውን ሰዎች ያውቃቸዋል። ዱብ የሚወስዱ ሻይ ቤቶች፣ ሆቴሎች ና አሉ። እየዞረ ተቀበለኝ። አንተ እንዳለ ተቀብሎ ይዞኛል ብሩ። የከሰል ስራ በዛ ነው ያቆም ሲል ማለት ነው። ጋሏክ ሽፍት አደረገ ወደ ጋምቤላ ሄደና ቢኒያም የሚባል ሽፍት አደረኩ። ነዋሪ ነው እኮ እሱ ማለት ያው ስደተኛ ነገር ነው። አንተ ጠብቅ በተራስ ውስጥ እስከሚመጣ ብዬ አንድ ወር አልጠበቅም። በአንድ ወር እኔ በማገኘው ሽቀላ እኮ ቆንጆ ነበር እኮ የሚጠቀመው ቆንጆ ነው። እየዞረ ሻይ ቤት ውስጥ ያላቸው ራሱ ቹቹ ላኩ እያለ ብሏል ብሎ ሰብስቦ ይዞ ሄደ። በቃ ጠፋ። ከልጄ ጉሮሮ ነው እሱን ብር በጣም ሞራሊን አስጠላኝ። በቃ የከሰል ስራ በአፌ እንዳይገባ በጨርቅ ተከላክዬ በቂጤ እንዳይገባ በፓንት ተከላክዬ ብዬ በቃ ሞራል የተነካ የከሰል ስራ አርም ብዬ ተውኩት። ሸዋሮቢት እስር ቤት እንዴት ገባ? ሸዋሮቢት እስር ቤት በማላውቀው አልከኝ። በማላውቀው ነው እንጂ እኔ አውቄ ቀጣ እኮ እንደውም ቀደም ብዬ ነበር መታሰር የነበረብኝ። እንደኔ ስተትና ፋው ነውጠኛ ነኝ ብያለሁ። ብዙ እሺ። እንዴት በማላውቀው እንዴት በማታውቀው ታሰርካለህ? አንድ የጓደኛችን አባት ይሞታል ጅቡቲ
የሚባል ሀገር ላይ ሞትና አስክሬኑ ይጠበቃል። አስክሬን ወደ ኢትዮጵያ መጥቷል። ኦልሬዲ ከኤርፖርት ወደኛ አካባቢ ወደምንኖርበት ሰፈር ነው አስክሬኑ ሊገባ ይታሰበው። ወደ ጦር ኃይሎች ማለት ነው። እሺ። እና አዝነናል እኮ በጣም አዝነናልም ደምቀናልም። ያው ምንድነው በእኛ የጥምር ሙያ ባለቤት በለው አስክሬን የጠበቅ ደምቀናል። እና አንድ ሚፍታህ ፉጃ የሚባል ጓደኛ አለኝ አብሮ አደጌ ነው። እሺ። መኮሮኒውም ክስተት ከሱ ጋር ነው፣ የኛውም ክስተት ከሱ ጋር ነው። በጣም የሚያዝናና። እሺ። እና የሆነ ብር አይቷል መሰለኝ የሆነ ሱቅ ሲቀመጥ በማላውቀው ያልኩህ እኮ ወስዶ እዛ ጥዶኛል። ብሩ ምን ጋር ለማድረግ ነው የሚሞክረው እዛ አልተሳካለትም። ልጆቹን ባነኑና ወጡና ገሌ ብላ ተኪና አስደረጉ። አልተያዝኩም። የዛን ቀን ያው ሳልቀብር ከሚያዝ ብዬ ተደብቄ ቀበርኩ። የጓደኛዬ ነበር። ሰማችሁ እናንተ ልትያዙ እንድትጠቀሙባችሁ ምንም በቃ ተሰብሯል። ኦልሬዲ እኮ ቤት ውስጥ እኮ ሱቁ ተደፍሯል እኮ ተሞክሯል። መስረቅ ሙከራማ ተደርጓል እኮ ምን ውሸት አለ? ፀሐይ ሞቆ ሀገር ሞቆ ነው። ምን አዲስ ነገር አለ? እዛ እሱ የአዋሽ ወይን ጠጅ ቋሚ ሰራተኛ ነው። በጣም የሚገርምህ እኔ ጋራጅ ሰራተኛ ነኝ። አንደኛውን ጌትነት ምላውን የኔን ቤት ይሰራል ምድልሽ ደግሞ እሱ ምንም የሚያውቁ ጉዳይ የለም። አንደኛውን በቃ ይሄ ባለመግባባት በስሜት ለጥላቻ ነው እንጂ እኛ ሰርቀን ማናቀም በሌብነት የማያቀንም ወረዳውም ክፍለ ከተማውም እኔ አስቡ ክፍለ ከተማም ይሰርቃል የሚል ስምም የለኝ ይሰራል ነው። ጓደኞቼም እንደዚህ በዚህ ተለመደ መልኩ ማለት ነው። ከዛ ያ ድርጊት ተፈጸመና እኔ ያየሁትኝ አለ ቹቻ በርታ ከልደታ አንደኛ ቦታው ላይ ገሌ ያለ ቁጭ አደረገ። እኔ ቀብር ስመለስ በሳምንት ነው አንተ ታሰርኩ እስር ቤት። ምን አድርጌ ደግሞ የምታሰረው እኔ አያቴ ሁሉ ታሰረ ሲባል ይሄ ልጅ እኮ ብቅል ሆናለች። አንዴ ሲያስሩት አንዴ ሲፈቱት ለካ ብቅል እንዲበቅል እንደዛ ይታሰራል ይታጀላል ይባላል። እዛ ታስሬ በዋስ ወጣሁ። ስከራከር 3 ዓመት ቆይታ በኋላ አልነበርኩም ድርጊቱ ላይ አልነበርኩም። ከዛ የተከበረው ፍርድ ቤት የተከለከለ ቦታ መድፈር ብሎ የዛ ሰዓት የተከለከለ ቦታ እንደዚህ አዋሽ ወይን ጠጅ እዚህ ጋር አለ፣ እዚህ ጋር ማደያ አለ፣ መሀል ላይ ነው የቆምኩት እኔ አስክሬን ሲጠብቁ ማለት ኖሮ እዛ ዊተር እናድርጎ የሚመለሰው እዛ ጋር ስለሆነ እዛ ቆመን ነው የምንቀበለው። እዛ የተከለከለ ቦታ መድፈር በሚል ከአዲስ አበባ ማረሚያ ቤት ሸዋሮቢት እኔ ማላውቀው እህል ልጭና ሄድኩ፣ ከሰል ልጭና ሄድኩኝ፣ እስር ቤት ገባሁ። 3 ወር እንቅልፍ ሳልተኛ ትሪት ቢያደርጉኝ ትሪትመንት ቢያደርጉኝ እንዴት ልምጣ ማለት አንደኛ አላጠፋህም፣ ሁለተኛ ኤክስፒሪየንስ የለኝም። እኔ ምንም ማውቀው ጉዳይ የለም። 1 ዓመት ተሰርኩኝ። ከዛ እዛ ትንሽ ማውቃቸው ምናምን የመንፈሳዊ ቤተክርስቲያንም አለ መጽሐፍ ማንበብም እኔ መጽሐፍ አንብቤ የማላውቅም የመንጃ ፍቃድ መጽሐፍ ብቻ ነው ያነበብኩት። በጣም የሚያስቀኝ እሱም ግድ ስለሆነ እና ግን መጽሐፍ ቅዱስ ማንበብ ደስ ይላል። አንዳንዴ መጽሐፍ ቅዱስ የእንትን ያው ድርሳን ነው መጽሐፍ ቅዱስ ማንበብም እኔ ልምዱ የለኝም። ግን ድርሳን አሁን የሚካኤል ድርሳን ሲሆን ደስ ይለኛል፣ አነበዋለሁ። እንደዚህ ቀን እየመረጥኩ ማነባቸው ናቸው እንጂ በዛ ታስሬ በቃ ትንሽ መለስ ብሎልኝ 1 ዓመት ታሰርኩ። 1 ዓመት ታሰርኩ? 8 ወር ከ1 ዓመት 4 ወር አመክሮ ነበረኝ። በዛ ጊዜ አንቆይታ ሆኜ የእስር ቤት አስተዳደር ሆንኩኝ። የእስር ቤት አስተዳደር በጣም እዛም ደግሞ ሹመት አገኘሁ። እዛ የቤት አስተዳደር ሆንኩኝ። እስረኛ አስተዳደሩ ቤት አስተዳደር መረጠኝ። ወንተ ልጅ እሺ። ዞን 3 ይባላል እስር ቤቱ። የዞን 3 9ኛ ቤት አስተዳደር ያሬድ ተኩሩ ነኝ። 2009 ማለት ነው። 2009 እዛ አስተዳድራለሁ። ስፖርት መለምላለው። አመክሮ እንዴት እንደሚቀነስ እንዴት እንደሚወጣ እንዴት እንደሚገባ አንዳንዴ ደግሞ ከታራሚ ጋር ያለ ዲፕሎማሲ ይሄ ሁሉ ግን ከህይወት ተሞክሮ ያመጣሁት እንደሽ የሚገርምህ ካሁን ከስደቱ ከሽንት ቁፋሮ ተከሰሉ ንግድ ከውትድርና ቤቱ ምናምን ከብሔር ብሔረሰብ ጋር ነው ያገናኘኝ። ማረሚያ ቤት ውስጥ ደግሞ ቢያንስ አንድ ቤት ውስጥ በአልጋ 100 ምናምን ነበር የምንተኛው። ኦኬ 40 እስረኛ ተራሚ ይመጣል ከአዲስ አበባ ማረሚያ ቤት። እንደውም ከአዲስ አበባ ማረሚያ ቤት ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣ የሚለው ከአዲስ አበባ ማረሚያ ቤት ወደ ሸዋሮቢት ሄደ። ተፈርዶብህ ማለት ነው? ተፈርዶብህ በቃ እድሜ ከ55 ዓመት በታች ከሆንክ ሸዋሮቢት ትላካለህ። 55 ዓመት ከ18 ዓመት በላይ ከ18 ዓመት በላይም ብትሆን ደረጃ ዞን 3 ዞን 1 ዞን 2 ያለ እዛ 9ኛ ቤት አስተዳደር ሆኜ አስተዳድራለሁ። አብሮኝ የተማረ ልጅ ሳይሆን አለቃዬ ነው፣ ጎበዝ ልጅ ማሙሽ ይባላል። የዞን 1 ሰብአዊ መብት ተከራካሪ ሆኖ የዞን 1 ሰብአዊ መብት ተከራካሪ ሆኖ ግን እስረኛ ነው መብት ተከራካሪ ሆኖ ከውጪ በሲቪል መንግስት የላከው ነው። እዚህ ደግሞ ምን ልታረግ መጣ ይለኛል።
ብዙ ቦታ ነው የሚያገኘኝ ብያለሁ። ያልሰራሁት ለሚኩራ ብቻ ነው ብያለሁ። እሺ እዛ እናመቻቻለን፣ እዛም ሰራላ እሱ ነው እንድታገዘኝ ፈልገውና እሺ እዛ ማሙሽ ደግሞ እዚህ ምን ልታረግ መጣ? ገራዥ አልነበርክ እንዴ አንተ? እንደዚህ በቃ ስነግረው ዞን 3 እየመጣ ሞዴል 85 የሚባል አለ ገንዘብ የሚቀመጥበት 2000 ብር አስቀመጠልኝ ማሙሽ፣ ቤተሰቦች እስከሚመጡ ማለት ነው። ከዛ በሞዴል 85 2000 ብር አይሰጥክም። ምን ማለት ነው? አውስቲ ሞዴል 85 ማለት እንደ ባንክ አካውንት ነው፣ ደብተር ነው የሚሰጥክ። ኦኬ ዛሬ መታን ተጠየቀኝ 10000 ብር ሰጥተህ ይችላል። እዛ ውስጥ ነው የሚቀመጥልህ። ኦኬ ሙሉ ብሩ ላንተ ስለማይሰጥ ማለት 300 ብር ነው የሚሰጥክ። 300 ብር ዛሬ ቀኑ 15 አይደል? በ15 ቁጥር የዛሬ ነው 300 ብር የሚሰጥክ። ኦኬ እዛ ይቀመጥና ብሩ እንደ ደሞዝ በየወሩ 300 ብር ነው። ምን ማለት ያክል ልታረግ መኮሮኒ ልበላ አይቻልም። ፓስታ ልበላ አይቻልም። አላ ምግብ እዛ ተራሚ የሚሰራው ከፍለህ የምትበላው ሻይ ቡና አላ የእስር ቤት ምግብ መብላት አለበት ግዴታ። ገንዘብ ቢኖርም የግዴታ መብላት አልበላ ትገመገማለህ። እንዴት ነው ታዲያ እስር? ለዛ እኮ ነው ሀሰን ደያስ ተብሎ አንድ ጊዜ በአዲስ አበባ መረተ። አልቀላቀልኩብኝ ጨዋታውን ይቅርታና ይመች ችግር የለም። ሀሰን ደያስ ለአዲስ አበባ መረመ በዛን ጊዜ ቀደምት በነበሩት አሰራር ሀሰን ደያስ የእስር ቤት ምግብ እኮ ነው። ሀሰን ደያስ ግን የሰውየው ስም ነው። ሀሰን ደያስ እኮ ጦረኞች አካባቢ ሰው ነው እኮ። እና ለምን ተባለ? ለማረሚያ ቤት ምግብ ሲያቀርቡ ጨረታ ወጣ። አሁን ለምሳሌ በቦርድ የሚተዳደር የአየር መንገድ ምግብ እኮ ዛሬ ቀይ ወጥ በ50 ብር ልበላት ይችላል። የቦርድ ነው ዶሮ ምናምን ልበላት ይችላል። ተቋም ነው ለስታፍ እንደሚዘጋጅ ለስታፍ እንደዚህ የሚዘጋጅ። ይሄ ደግሞ ለማረሚያ ቤት እህል ውሃ ማይል ምግብ እህል ውሃ ማይል ሀሰን ደያስ ይሄን ምግብ ሰርቶ መጣና ጨረታ አሸነፈ። ጨረታ አሸንፎ ሲመጣ ከሱ የተሻሉ ደግሞ ይሄ ነው ማለፍ ያለበት ሲሉ ያንተ አይጣፍጥም ማለት አመራሮቹ በዛ ሀሰን ደያስ ማለት ነው። አይጣፍጥም ያንተ ሲባል እንዴት አይጣፍጥም? እስረኛ እኮ ካመጋገቡ ጀምሮ ነው መቀጣት ያለበት። ካመጋገቡ ጀምሮ ሊቀጣ ይገባዋል። ለማሸነፍ ይሄን ተጠቅሞ ማለት ነው። ልክ እኮ ነው የሰውዬ እኮ። እና አንተ ጥሬ ስጋ እየበላ ከታሰርክ ምን ታሰርክ? አይሆንም። አንተ ምን ትላለህ? እኔ ሀሰን ደያስ ደጋፊ ነኝ። ለምን መሰለህ? ከኛ የተሻሉ ባለሀብቶች ልታስቡ ይችላሉ። ኤግዛክትሊ በሳምንት አንድ ቀን ሊመጣልህ ይችላል እኮ ክትፎ ምናምን እኮ ሲመጣለት እንግዲህ 10 ሳህን ይመጣል። 10 ሳህን እኮ አይበላም ያሰውዬ። አብረህ ትበላለህ። ስምም ሊወጣልህ ይችላል ደግሞ አብረህ ከበላህም እኮ። ማረሚያ ቤት አስቸጋሪ ነው በጣም ስትሪክት ዲሲፕሊን ትክክለኛ ዱርዬ መሆን አለብህ። እኔ 8 ወር ስታሰር ጥጌን ይዤ የታሰርኩ 3 ወር 6 ወር አስተዳደር ሲሆን 3 ወር ራሱ ለቀቁኝ ብዬ ስል አትወርድም እስከምትወጣ ታገልግላለህ ብሎ የዘጠነኛ ቤት የቤት አስተዳደሩ ዋና ሳጅን የኔ ያለም ይባላል። አረሳው ይሾረው ልጅ ነው ያሬድ። አንተ አትወርድም ቤቱን በደንብ ይዘልያ እዛው ስራ አለ። አማካሪን ጨርሰህ መውጣት ያለብህ ማለት ነው። አንድ ሰው 3 ወር ያገለግላል በቃ እስር ቤት ውስጥ ማስተዳደር ከተመረጥክ ማለት ነው። እሺ የዞን ተጠሪ አለ፣ የቤት ተጠሪ አለ፣ የግቢ ደግሞ ጠቅላላ ዞን ተጠሪ አለ። እኔ የቤቷ ተጠሪ ነኝ ለመቶ ምናምን ሰው ማለት ነው። 3 ወር ጨርሼ እኮ ከውጭ ሆኜ ማማከር ይችላል። ሉዳይት የሚባሉ ሜርሚያስ አሪፍ አሪፎች አሉ። ታራሚም እኮ ስም ይሰጣል ይለጠፍላል አለ ቆንጆ ቆንጆ ስም ማለት ነው። እዛ ውስጥ የሚፈጠር ነገር ማለት ነው። አስቸጋሪ ነው። ከባድ ህይወቴ የመጀመሪያ የልጄ የዛ ልጅ ሞት በህይወቴ ያሳለፍኩት ጸበል ሄዶ እሱ የህይወቴ ትልቅ ትምህርት ትልቅ ተሞክሮ። እሷ ባትኖር ምን ልባል እንደምችል ሁሉ እናትየው ባትኖር ወስዶ ገደለው ልባል ሙሉ ይችላል። እናት እህት ብትሆንም ብዙ ስም ሊሰጠኝ ይችላል። በህይወቴ የተማርኩበት ማንንም ሰው ጸበልተኛ እንዳልረዳ ግን አላደረገኝም። አሁንም ያ ባህሪ አለ። አሁንም ይገርማል። ሰምቻለሁ። አሁንም ያ ባህሪ አለ። አሁን ጸበል ብትለኝ ዝም እድሉ ካለኝ እንደው ትንሽ መሽሩፌን የምስተካክልበት ነገር ነው እንጂ ለመርዳት ኧረ በሚካኤልስ ምን ሆናል? እንደ መርዳት ምን አለ? እኔ አሁን ቢኒያምን ሁሌ አገልግለኝ ቢለኝ በቢኒያም አንደበት ተጠርቼ እንዴት ነው የማላገለግል? መቄዶንያ አዎ በጣም ሮል ሞዴሌ ነው። እኔ በጣም የምወደው ማከብሮት ነው። በአካልም አግኝቼው አመስግኜዋለሁ። ነግረኸዋል? አዎ ሄጃለሁ። እኔ አሁን መርካቶ የሚባል ጓደኛዬ በአመት በዓል እሱ ጋር ነው የሚያሳልፈው ፀጉር ሲያስተካክል። እኔ በሆነ ሰዓት ሄዳለሁ አለኝ የተቋሙ ደም በመስጠት እንደውም ቅድም ትንሽ ነገር ያለው ወይኔ ደገምኩት ነገር ሱሰኛ ነገር ስላለ ደም ለመስጠት ሄጄ ደሜ ቢጎተት እምቢ አለ። ከዛ በቃ እምቢ አለ ደሜ በርጫዬ መጥቻለሁ ብያለሁ ቢባል ከዛ አንድ ጌዲዮን አስራት የሚባል የጦር ኃይሎች የኮምፒውተር ክፍል ኃላፊ ነው። ቹቻኮ ባይሰጥም እኮ ሰጠኩ አለ። በቃ ባይወጣለትም በቃ መጥቷል። ፈልገህ ሄደ ፈልጌ ሄጃለሁ።
እንደዚህ አይነት ተቋሞችን አገለግላለሁ። ግን የዛ ልጅ ሞትና የእስር ቤቱ ታሪክ እስር ቤት ደግሞ እኮ እንደዛ አስተዳደር እየሰራሁኝ አንድ ቀን ምን ተከሰተ? በጣም የሚያስቀኝ ነገር እኮ ነው ላይፌ። የኔ ቤት ውስጥ 179 ሰው አለ። ስትሸናም ተለቀ ነው። እስር ማለት እኮ ይኮ ነው። ስትበላም ተለቀ ነው። ሁሉም በቃ በሰው ነው። በአንተ ምንም የምታደርገው ነገር የለም። በአንተ ፓንትና ቲሸርት ነው ራስ በቃ ምንም እንትን የለም። ራስ ማኔጅ የምታደርገው ራስ ብቻ። ከዛ ፀጉር ራሱ በእስር ቤቱ ደንብ ነው የምትቆረጠው። ህግ አለ። ራስ ታሆነ እንድታሰራለህ ሲያሳምኑ ፀጉሩን ይበላል ትባላል። በቃ እስር ቤት ትክክለኛ እስር ቤት መቅጫ ሸዋሮ ቤት አይቻልም። እዛ ያስተዳደርኩ 179 ሰው ቢባል አንድ ሰው ጠፋ። 178 ሰው ነው የኔ ቤት ቆጠራ ላይ። ቆጠራ ጠዋት እኮ ለሽንት ወተን እኮ ነው 12 ሰዓት ስንለቀቅ መስከኛ ነው መጀመሪያ የሚጸዳደው። መስክ የሚሰሩ አሉ። እርሻ የሸዋሮ ቤት እርሻ አለው የራሱ የማረሚያ ቤት። እሱን ተቀጥሮ በደሞዝ የሚሰራል። እስረኛ ነው ግን እስረኛ ነው ይከፈለዋል። 8 ብር ይከፈለዋል። ቆንጆ ክፍያ ነው። ይሄ 2 ዲግሪ ብለን የሚሰራው ስራ ነው። ዝም ብሎ እንዳይመስል ይሄን ትሰራለህ። ሽንት ቤት ቅድሚያ ለነሱ ነው። ሻወር ቤት ለነሱ ቅድሚያ ነው። እያለሙ ነው። ግዳጅ የለብህም ይሄን መስራት። እነሱን ካገለገሉ በኋላ እኛ ነን ሽንት ቤት ደግሞ የምንሄደው አመራሮች ታጥበን ነው እየቆጠር ታስወጣለህ። ሲመጣ 178 9ኛ ቤት አንድ ግቢ ውስጥ አልኩ 7 ቤት ነው ያለው። 7 ተቆጠርኩ። 179 ሰው ተቆጥሮ ገብቶ ሲወጣ 178 አድረናል። ሰው ጎደለ ቢባል ቢፈልግ ዝጋ አንተ ተባልኩ። ዘጋው። እዛ ቤት ይቆጠራል። እዛ የግቢው አስተዳደር ሻምበል ማን ነው ዋና ኢንስፔክተር ጣሶ ይባላሉ። ኃይለኛ ናቸው። አንዳንዴ ከብት ያረባ ሰው ገና ሽታን ምናምን ሲያይኮ የሚያጓራ እኮ አለ። እሳቸው እኮ 100 ምናምን እስረኛ እኮ አመክሩ አንተ ደጋሚ ነህ ይሉሃል። ያቋል በማወቅ በዝለት የበላ ሰው ነው። በቃ ኤክስፒሪየንስ ናቸው እሳቸው። ዞን 3 ውስጥ ሲመጣ እስረኛ ከቃሊቲ የሚቀበሉ የዞን 3 እስረኛ አንተሳቸው ናቸው። ይሄ ለይ ይላል። ይሄ በጣም እኔ ይገርሙኛል። ፍሪጅ ከፍተው እንደዚህ እኮ 8 አይነት ተሳሳ በአንድ ቃል የሚናገሩ ናቸው። በጣም ፕሮፌሽናል ከመሆናቸው የተነሳ ላደንቃቸውም ስለምወድ ነውና እኔ 179 ምን መጣብኝ አልኩ። እንዳለ አስተዳደር ደነገጥ። አንድ ሰው የለም። ቢፈለግ በቃ ምን አደከመ 3-4 ተቆጠረኛ ቤት ያናለው ክፍል ማለት ከዛስ በያልጋችሁ ፈትሹ ተባለና የዛ ጊዜ ከፌደራል ፖሊስ ከድሬዳዋ የማነህ የሚባል እዚህ ዞን አስተዳደሩ መጥቶ ማነህ በያልጋችሁ ይፈልጉ ተባለ። ለዚህ ጉዳይ ነው በአጋጣሚ ነው የመጣው። ኖ አስተዳደሩ ነው የመጣው ከድሬዳዋ ተሾሙ መጥቷል። እሺ ብስለት ማለት ነው። በያልጋችሁ ይፈልጉ ተባለ። በያልጋችሁ ሲፈልግ አንደኛ አልጋ ላይ ከላይ ተደራቢ አልጋ ላይ አንድ ልጅ ሞቷል። እኛ እቺ ነው ያቀለው ሞቶ ነው። ከዛ ተገኘኛ ቤት ነው ያው የግነዛ ስራዬ ደግሞ ተመልሶ መጣ ማለት ነው። በራሱ አንሶላ ተሸክመን ዞን አንድ አስተዳዳሪ ጤና ጣቢያ አለ እዛ ይዘን ሄድን። እንደ ትላንት ማታ ገብቶ ማታ ተቆጥሯል። ባደረበት ሞቶ አደረ። ደግሞ ይሄንን የሚገርም እኮ ማረሚያ ቤት ከ2 ሰዓት ዜና ከጀመረ በኋላ አንድ ሰው ትንፋሽ አይደለም 2 ሰዓት ካየን በኋላ ደግሞ ቃና ነው የምናየው። ከዛ መንጫጫት የለም 3 ሰዓት ትተኛለህ አልጋ ላይ። ከዛ ሮንድ አለ በተኛችሁበት የሚቆጠር ኖ ሮንድ ማለት ቤት ውስጥ የኛን ደህንነት የሚጠብቅ። አሁን የማረሚያ ቤቷ ሽንት ብቻ ነው የምትጠቀምበት። ስፔሻል ፕሮብሌም ከመጣ ነው የምግብ ፉድ ፖይዝን ምናምን ካካ የምትጠቀመው በዛ ሰዓት ፍቃድ ተሰጥቶ ዝም ብሎ መጸዳጃ የለውም። ብዙ ውስጥ አይጸዳዳ ጣጣን እዛ 12 ሰዓት ጨርሳለህ መስክ ላይ። ከዛ እሱ የሚጠብቅም አለ። ጽዳቱ እኮ ልዩ እኮ ነው። እንደዚህ እኔ አሁን እዛ ብዙ ተሞክሮ ማለት እሱን ደግሞ አመሰግናለሁ። መታሰሪያም ቆንጆ ነው እላለሁ። ኧረ እባክህ አዎ ትምህርት ወስጄበታለሁ። ያ ልጅ እኛ ቤት ነው የሞተው። አስተዳደሩ ማን ነው ያሬዳ ቤት ምን አለ ከዚህ ልጅ ጋር ምን ያውቃል እንግዲህ። ከዛ የሚጣላው ሰው አለ ቢተናኮለው ሰው ጣጣው ብዙ ነው። ኤግዛክትሊ። ከዛ በምርመራ ደግሞ የሸዋሮቢት የአዛዦች ከአዲስ አበባ የምርመራ አካል ተልኮ ሸዋሮቢት መጥቶ ምርመራ ተከናወነ ምናምን አስክሬኑን አዲስ አበባ ይዘው መጡ። አዲስ አበባ ለምርመራ አዲስ አበባ መጡ። ልጁ መስክ ይሰራል ብያለሁ። ስኳር በሽታ ሟች እዛ ደግሞ ደርሶ እስከመጣ አዲስ አበባ ደግሞ ሁሉም ጭንቀት ላይ ማን መጥቶት ይሆን ምን ተፈጠረው የሚለው ተፈጠረው እንግዲህ ሞቶ ነው የተገኘው። ይዘይ እንደገና ሲመለስ አስክሬን መልሱ ሲመጣ ልጁ በነበረበት ስኳር ፕሮብሌም ልብ ኬዝ ነው የሞተው አለ የኩባዊ መርማሪ ሚኒሊክ።
ስለዚህ ሁሉም ተረጋጋ። እዛ ኢንስፔክተር ጣሰው ምናምን አድራሻው ማን ይታወቃል ማን ያውቃል አካባቢው ላይ አሁን ሸዋሮቢት ስለኛ ብዙ አንዱ ከደቡብ ነው አንዱ ከትግራይ ነው አንዱ ከመቀሌ ነው እኔ አሁን ከአዲስ አበባ ነው የገባሁት እንግዲህ አንዱ ስም ቀይሮ ይመጣል አድራሻ ቀይሮ ይመጣል ብዙ ነው የሚያውቀው ሰው ጠፋ ቋሚ አድራሻ የተመዘገበ ያው አስከሬን ለመስጠት ነው መንግስትም ግዴታ ነው መንግስትም የራሱን እንትን ለመጠበቅ በቤተሰቦቹ እኔ ቄራ አካባቢ ታራሚው ተይሩ ሲሄድ እኛም እንኳን አቆም እዚህ ቆርቆሮ ቤት ነበር የሚያድረው አሉት ያው በቃ መንግስት ራሱ ነፃ ወጣ ታራሚውን በደንብ ሰላማዊ ሆነ ከሸዋሮቢት ጀርባ ሙጢ ገብርኤል የሚባል ቤተክርስቲያን አለ ታራሚዎች ላይ ሁለት እስረኞች ከአባል ጋር ወጥተን ከየክፍሉ ወጥተን እዛ አልቅሰን ቀበር ነው እሱን አስታውሳለሁ የእስር ቤት ታሪኬም እኮ በጣም አዝናንቶኛልም አሳዝኖኛል ምን ሰው መጥቶት ምናምን ቢሆን ደግሞ እስኪ ጠራ ስንት ኤክስፒሪየንስ ያለው አለ ስንት ደግሞ ጨዋል ታራሚ እኮ ታራሚ ነው በቃ እንዳልከው ልክ እንዳንተ በሆነ አጋጣሚ በስተት ትገባለ ግን ኮንሲኩዌንሱ እየተጋነነ አታቆም የቀን ግጭት ደግሞ ቀን ተነጋገረ በመሳም ልትጣላ ትላለህ አሁን መቅዱስ የሚባል ነገር አለ እኔ ካንተ ጋር ልበላ እችላለሁ ወይ ሰምበሪ ሶስታችን አብረን ልንበላ እንችላለን እሱታችን መሳ አንድ ሰው ላይ መጣ ይችላል በዛ ሰልፍ ላይ ተጋጭተህ ምናምን ሊሆን ይችላል ስንት አሪፍ ታራሚ እንዳለ ደግሞ እውነት ነው ስህተት ውስጥ ሊከት የሚገባ ታራሚ የታሰረው ለወንጀለኛ አይደል በጣም ስንት ፕሮፌሰር እኮ አለ እኛ ጋር ገጥሞኛ ያውቅም እንጂ እኔ አሁን የዘፍመሽ ባለቤት ሳይሆኑ የሳቸው በጣም ወዳጅ አቶ ጌታቸው ይባላሉ ካናዳዊ ነው እሺ መኪና ገጭተው የታሰሩት እና የመጀመሪያ ዩኒፎርም ቃሊቲ ማረሚያ ቀይ ዩኒፎርም ጊዜ ቀጠሮ ላይ አምጥቶት ኦኬ እንግዲህ አባሉ እሳቸውን ያነሳ እንደሆነ አላወቁም አባሉን ያነሳ ይመስለው እንደዚህ ሆነ ላንሳ ብሎ እኮ ቀጭ አረገው ለማስታወሻ እኮ በቃ ሰው ተወጠራ ከተማው እኔን ያነሳው አባሉ አራ አይደለም እንደዚህ በዩኒፎርም ሆኜ ለማስታወሻ ነው ሌላ ተብሎ ድጋሚ እንደ አዲስ እዛ ተደልቶ ምናምን ነው ጥንቃቄ ባለማወቅ ማየ ከግጥላ ስለማያድን እዛ ብዙ ተማርኩኝ የማረሚያ ቤቴ ላይፌም ቆንጆ ቆይታ ነው እንደውም እኔ ቀደም ብዬ ነበር መታሰር የነበረብኝ ይሄን ሁሉ ለማግኘት ምን ያው ቀመቅማለሁ ቀማ ደስ ይለኛል አላልኩ ወይ ቀምቅሜ በናውጥ ደግሞ ጣላለሁ እኮ ግን የከረረ ጸብ አይደለም አሁን ዛሬ ተጣለች ልረሳው ሁሉ ይችላል ያ ቅድም ለሚካኤል መላለሰው የሚያልኩ ለዛ እኮ ስለዚህ early ታሰር በጣም ቶሎ ታሰር ቢሆን ኖሮ የሆነ ነገር አሪፍ ይገባኝ ነበር ነው አሪፍ ቹቹ ነው አሁን ቁጭ አቢ ቹቹ ነው እቁብ ሰብሳቢ ቹቹ ነው እንኩት እንደውም ጨዋታ ከዚህ በላይ ይችላል ነበርኩ የመጀመሪያው ታይሜ ላይ እኔ በራሴ በጠፋው ጥፋቶች በቀጣት ነበርብኝ ግን እንኳን አለፈ ጊዜና ወቅቱ አሪፍ ነው ተምሬበታለሁ በጣም አሪፍ ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁንም ፕሮግራማችን እንደቀጠለ ነው ቹቻ በጣም ደስ የሚል የላይፍ ኤክስፒሪየንሱን የሥራ ቆይታውን ውጣውረዱን እየነገረን አሪፍ እየቆየን ነው መልሳለሁ ቆይታ ከእንዳሻው ጋር በቀጣይ ሳምንት ከቹቻ ጋር ስለ ጓደኝነት ስለ ቤተሰብ አድዋ ድልና ቹቻ እና ይሄኛው ሰርቼለት ኦቨር አድርጌበት እንዲህ ነው ጣቱ ሳልፈልግ ተሳዳቢ ያረከኝ ነው ያረገው ቢት ይባላል እንዲሁም ሌሎች በጣም አዝናኝና አስተማሪ ታሪኮችን ይዘን እንቀርባለን 17 ሀገሮች እኮ በእኛ ሰንደቅ ዓላማ እኮ ነው ኢቭን አረንጓዴ ቢጫ ቀይ ሰየሙት እኮ በዚህ ቆይታ ከእንዳሻው